አሁን ሁሉንም ነፍሱን ይማረው እያልኩኝ አደራችሁን እድሜ ምናምን ስንተኛ ነፍስ ይማረሽ ነው? ግን በልጅነትሽ ሌላ ህልም ነበረሽ? ላይክ አሁን የምትሞክሪው ነገር ወይ እንዲህ መሆን እፈልጋለሁ የምትይው ነገር ነበር? በጣም አክቲቭ በነበርን ሰዓት ውጪ መውጣት ምናምን የሚያስደስተን። አሁን እኔ ውጪ ምናምን ብትይኝ አብዛኛው ጊዜ ቤት ነው ደስ የሚለኝ። አሁን የቤት ልጅ ነህ? እኔ ናይት ክለብ የጀመርኩት የመጀመሪያው ከማሪቱ ለገሰ ጋር ነው የሰራሁት። ማሪቱ ለገሰ ካሳንቺስ ስራ ነበራት እና ፊርማ ምናምን ላይ ተፈርም ነበር አሉ ሩቴ ላይክ ሲያልቅ ጠብቀው አንዴ የሆነ አይኑ ውስጥ ከገባክ የሆነ ሰው በቃ አንተ ጎበዝ ላትሆን እኮ ትችላለህ። የሆነ ኃላፊ ከወደደ አለቀ። እኔ ለምሳሌ አይቤክስ ሰራ ናይት ክለብ አቶ ሞገስ ይባላሉ ባለቤቱ። አንዴ ያዩኝ ጀት ተወዛጅ ለምን ኮምፒውተር ምናምን አለም አትፈታ ከሷ ትበልጣለች ነው የሚሉት። ስታንዳርዱ አንቺ ነሽ በቃ። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪ ማይቀር ግድ ነው። ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮ ኖር ሰላም ሰላም ኖር በሚል በሚያግባባ መሪ ቃል ሳምንታችንን ጠብቀን ዛሬ ደግሞ አዲስ እንግዳ ይዘንላችሁ መተናል። የሳይ ዋትስ ጎይንግ ኦን አወር ቢዩቲፉል ፒፕል። እንግዲህ የኖር ፖድካስት ተከታታዮች ልክ በሳምንቱ ተከስተናል ከሚገርም እንግዳ ጋር። ዛሬ እንግዲህ አርቲስት ሩትን ይዘንላችሁ መተናል። አንዴ ሞራል መጀመሪያ እስቲ በደንብ ራሷን ታስተዋውቀንና እንሄዳለን። ሩቴ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም ደስ ብሎናል ፖድካስታችን ላይ ስለመጣሽ። ኖር ብለንሻል። አመሰግናለሁ። እኛ እንግዲህ በቀላሉ ነው ያነሳ ነው። አንቺ እስቲ በተወሰነ መልኩ ራስሽን አስተዋውቂልን። እኔ ሩት ያሲን እባላለሁ። ግን በተወዛዋዥ ወዛ ሩት ነው የምባለው። የተወለድኩት አዲስ አበባ ኳስ ሜዳ ነው። የኳስ ሜዳ ልጅ ነሽ? ኳስ ሜዳ እኮ ስንት አርቲስት የፈራበት የሆሊውድ መንደር በለው። በቃ እዛ ነው ያደግኩት። ኳስ ሜዳ ከተወለድክ ማለት ነው ከማህፀን ወደ ቲያትር ቤት ነው። እኔ ራሷ ልጄ ወደፊት አርቲስት እንዲሆን ስለምፈልግ እዛ ሄጄ ሞልድ ይመስለኛል። በጣም ትልልቅ ባለሙያዎች ያወጡበት ሰፈር ነው። በጣም ደስ ብሎናል ዛሬ ስለመጣች። ጥሪያችንን አክብረሽ ስለመጣሽ እናመሰግናለን። በእርግጥ ተወዛዋዥ ነኝ አለች እንጂ በጣም ሁለገብ ባለሙያ ነች ሩት። ይወጣል፣ እሱማ አይቀርም። እናወጣው ቀስ እያልን ገረፍ እያደረግን። አልጠፋሽም ግን ሩቴ? ዛሬ ጠፍቻለሁ። አክብራችሁ ስለጠራችሁ አመሰግናለሁ። ለንደን በጉያዋ ደብቃ ከያዘቻቸው ምርጥ ባለሙያዎች መካከል አንዷ ሩት ነች። በጣም ነው የምንወዳት። ዛሬ ደግሞ እንግዳችን ሆና ስለቀረበች ደስ ብሎናል። አሪፍ ነገር እናወራለን። መጀመሪያ ከምን እንነሳ መሰለህ? ሩቴ ብዙ ጊዜ በመጥፋት አንደኛ ናት። ስለዚህ ዛሬ ወደ ስቱዲያችን ስትመጪ ስንት ሰዓት ፈጀብሽ እዚህ ለመድረስ? ከተማ ላይ ተጠፋለች። በቃ ያልጠፋችበት ቀን የለም አሉና ኢቭን ጓደኞቿ ሲነግሩ እሷን መንገድ መምራት በቃ በየቀኑ ስራችን በኔ። አልጠፋሽም ዛሬ ሩት? እኔ ጠፍቻለሁ ግን በቃ አላውቀውም። ስጠፊ አታውቂውም? አላውቀውም ማለት በትክክል በጉግል ማፕ መጣና እኔ እንጃ የሆነ ነገር ውስድ ያደርገኛል። ግን ከመጥፋት ጋር ተያይዞ የምታስታውሺው ነገር እዚህ ሀገር ላይ የገጠመሽ ማትረሺው? አንድ ቀን ከታሜ ጋር ነው ስም መጥቀስ ካለብኝ ብዬ ነው እና ስትሬት አካባቢ ነው የምኖርበት አካባቢ ተቀጣጥረን ከሆነ ቦታ እየመጣው የኔ ቤት እንደዚህ ስትሬት ነው ቤቴ። ከዛ አዞረኝ ጀርባይን አዞረኝና አወራን እንሂድ ምናምን ሲለኝ ምናምን አልኩት። ከዛ ቤቴ በዚህ ነው ስላው በዚህ ነው ጀርባይን ስላዞረኝ ወደ ሌላ ወደ ካምበርዌል መሄጃውን ሂጂ አለ። ከዛ ሄድኩኝ 63 ምናምን ወደ ቤቴ እያየዋት ነው። ወይኔ ባሷ ተሳስታ ነው ምናምን ብዬ ዝም ብዬ ሄድኩኝና ወደ በርጀስ ፓርክ ምናምን ደረስኩ። ደወልኩለትና እንዴት አደረገኛል ምናምን ቀወጥኩት፣ አለቀስኩት። በእንትኑ በፓርኩ ውስጥ ግቢ ያለ
ከ2 ሰዓት በኋላ ሰፈሬን አገኘሁት። እዛው ሰፈርሽ ጠፍተሽ ማለት ነው? የጠፋሁት ኢስት ስትሬት ነው። ኢስት ስትሬት 5 ሚኒት ለቤቴ ነው። እሱ ግን በሌላ መንገድ ልኮኝ ከ2 ሰዓት በኋላ እንደምንም ቤቴ ደርሻለሁ። አይ በእርግጥ ለንደን ማለት ነው የሆነ አዙሪት አላት። አንድ አይነትም ነገር ነው ከተማው። ትንሽ ኮንፊውዝ ያደርጋል። እኔ ነኝ በአንቺ ደግሞ ተጨምሮ እኔ እንትን አልልም። አትይዥ ቦታ ከእናንተ ሰፈር ክርስቲያን ፓላስ ከህይወት ቤት መጥቼ አድሬ ኦኬ መውረድ ያለብኝ ብሪክስተን ወርጄ ነምበር 3 ያለች ወርጄ የቤቴን ነው መያዝ ያለብኝ። ቀና ስል ኦክስፎርድ ነው። በረሽ ነው እንጃ በቃ 3 ቁጥር እንትን ልኝ ኦክስፎርድ ሳያው እንደዛ ነኝ ሁሉ ጊዜ። ትላንት ራሱ ጠፍቼ ወይኔ ቱ ጋር ነው የወረድኩት ብዬ እድሜ ልክሽን መቼ ነው የምትሻሻው አለኝ። ለማታውቁት ታምሩ ተፈራ ማለት ወንድሜ ነው። ትውዛሽ ናይስ ደስ ይላል። ከእንትንሽን ጀምር ከባክግራውንድሽ ትንሽ አሁን የኳስ ሜዳ ልጅ ነች ብለሻል እና ኦብቪየስሊ አሁን ላለሽበት የሙያ ደረጃ ሰፈርሽ አሪፍ አስተዋጽኦ እንዳደረገልሽ መገመት ይቻላል። ምክንያቱም ትልልቅ ባለሙያዎች አሉ። ኦብቪየስሊ አንቺም ስትጀምሪ ደግሞ ከነዚህ ባለሙያዎች ጋር እንደሰራሽ እርግጠኛ ነኝና ልጅነትሽ ላይ ያ እንቅስቃሴ ነበረ የሙያው? አይ እኔ እንኳን ያየሁት ነገር የለም። ከቤታችን ከ5 ደቂቃ ትንሽ እንደተራመድ የሆነ ሰፈር ነበረ አዳራሽ ምናምን ፎረም ተቋቁሞ ኦኬ 7ኛ ክፍል ሆኜ ነው የጀመርኩትና እዛ ነው ያደግነው የጀመርነው ፎረም ላይ ነው ያደግኩት። ኦኬ የቀበሌ ኪነት ምናምን እንደሚባለው ማለት ነው። ኪነት እንደሚባለው እዛ ነው የጀመርኩት ውዝዋዜ። ከዛ በ90 ዓመተ ምህረት የፈረደበት ታምሩ ተፈራ አገር ፍቅር እሱ አገኘና ቻንሱን እዛ ወስዶ አስቀጠረኝ። እሱ ነው መጀመሪያ በምን እንደተቀጠረሽ ምናምን እናነሳዋለን። የልጅነት ላይፍሽ ላይ ላይክ ወደ እንደዚህ አይነት ዝንባሌ እንደምትሄጂ ያሳይ ነበር? አብሶ ትምህርት ቤት ላይ ወይ ቤት ውስጥ ምናምን ላይ እንደዚህ ነገር ነበር? ዘፍን ያሳፍራል። አሁን ግን ዘፍን ነበር ትምህርት ቤት ውስጥ ዘፋኝ ነበር። በፊት እኮ የሆነ የሙዚቃ ክፍለ ጊዜ ምናምን ነበራ። እኔ እንጃ ብቻ አስተማሪ ይዞኝ ግቢ ለግቢ ዞር ነበረ እየዘፈንኩኝ ምን እንደምዘፈን ባላውቅም። ስለዚህ ድምጽም አለሽ ማለት ነው? አሁን አይደለም በፊት። ታዲያ ያን ነገርማ እናስብልሻለን። በፍጹም ኦኬ። ከዛ ግን ፎረም ስጀምር በውዝዋዜ ሳይሆን በዘፋኝነት ነው የጀመርኩት። ዘፈን ነበር ያመልማልን የብዙነሽ ምናምን በጣም ጎበዝ ዘፋኝ ነበርኩኝ። እውነት ሲሪየስ ጎበዝ ዘፋኝ። ያው እኮ የሚከብድ ዘፋኝ ነው የምትሞክረው? አይ በጣም ነበር ድምጽ የሚያምረው። ያቁኛል መቼም ምን እንደሰለበው አላውቅም። ከተወሰነ ጊዜ በኋላ ድምጽ የለኝም። አሁን እንፈልገዋለን። የልጅነት ነው መሰለኝ ድምጽም ይጠፋል። አይገርም? ከዛ አጋጣሚ ከዛ ፎረም እየሰራን ወረዳ 6 ወደ መሳለሚያ ወረዳ 6 የሚባል ክለብ ነበር ክበብ። እዛ ገብተን ስንሰራ እየዘፈንኩኝ ስሙን መጥራት ላይኖርብኝ ይችላል። አሁን ጠራኝና ነይ ወደዛ እዚህ ተወዛዋዥ ምናምን ብሎ ከስቴጅ አብሮ ወደ ውዝዋዜ ያመጣኝ እሱ ነው እንጂ በአንድ ቁጣ ነው ማለት ነው። ብዙ ጋር አዎ ምን እንዳያ አላውቅም። እግዚአብሔር ይስጠው እንደው ምንጀራው ነኝ። ከዛ አምጥቶ ውዝዋዜ እንድወዛወዝ እኔ ታሜ ዳኒ ነበርን የምንሰራው አብረን ስላደግን ከነሱ ጋር አቀላቀለኝ። ተወዛዋዥኝ የቀረው ስትወዛውዣ አይቶሽ አያውቅም? አያውቅም። ቀጭን ነበርኩ እንግዲህ በምናቡ ስለኝ ይሆን ወይ እነሱ ሲወዛውዙ ሸነጥ ሲያረጋት ምናምን የሆነ ነገር አይቶባት ነበር ማለት ነው እንጂ ዘፋኝ ነበርኩ። የዛሬን አያርገው። ግን እሱ ባያስቆምሽ ዘፋኝ ትሆኚ ነበር። መድኃኒዓለም ለሚያውቀው ወይም ረስቼው ተረስቼ ነበረ። ግን አንዳንዴ ያው የዴስቲኒ ነገር ነው እንግዲህ እሱ በሰጠሽ መስመር ሄደሽ እንግዲህ ሙያሽ ሆኗል ማለት ነው። አዎ ሲራክ ይባላል። አሁን እንግዲህ ያለበትን ባላቅም አሰልጣኝ ነበረ። እሱ ነው ወደ ውዝዋዜ ያመጣኝ። የስኩል የትምህርት ቤት ላይፍሽስ ምን ይመስላል? ላይክ ሃይ ስኩል ኤሌመንተሪ ምናምን ትምህርት ቤት ኮልፌ አጠቃላይ ወደ ኮልፌ አጠናተራ ነበር የጀመርኩት ትምህርት ቤት ከኳስ ሜዳ ሄጄ። ጎበዝ ተማሪ እንደነበርሽም ነግረውናል ጓደኞች። ማን ያለው
ከየት ነው ምንጩ? አይ ጎበዝ ተማሪ በሆነማ እኔ ኢንጂነር ወይ ዶክተር ነበር የምሆነው። ትወስጃለሽ እኮ አንዳንዴ በሌላ ፓሽን አሪፍ ተማሪ ሆነሽ ፓሽንሽ ደግሞ ይወስድሻል። ኧረ እኔ እንጃ እሱ ይቆየኝ። ከዛ ቢትወደድ ነው የተማርኩት። ሀይ ስኩል ነው የሚባለው። ከዛ አልጨረስኩም። 10ም እንትን አቋረጥኩት በቤተሰብ ነገር እና ወደ ሙዚቃው ተወዛዋዥ ስትሆን ያኔ በቃ ቀኑ ሙሉ ከትምህርት ቤት እየጠፋን ውሏችን እዛ ሆነ። ሰፈራችን ነው። እዛ ሜዳ እንውልና ልክ የትምህርት ቤት ሰዓት ሲደርስ 11 ሰዓት ወደ ቤት እንገባለን። ከዛ ቻንሱን ስናገኝ ሀገር ፍቅር ተቀጠርን። በዛው ትምህርቱ ቆመ ማለት ነው። ግን የሆነ ፕሮግራሞች ላይ ምናምን ወጥተሽ ላይ ከታዋቂ ሰዎች ጋር ምናምን ዘፍነሻል ከዛ በፊት? አዎ ከብዙ ዘፋኞች ጋር ዘፍኛለሁ። ከነማ ጋር? ኧረ አይጠራም። አሁን እውነት አይጠራም። ተነግሮናል። እኛ ከአንቺ ጠቀስ ብለን እንስማ ብለን እንጂ እኮ አይ ንገሩኝ እስቲ መረጃ ናውጣ። አሁን እነ ጎሴ የሰሩበት መድረክ ላይ ምናምን ሰርታ ታውቃለች ተብለናል። የሆነ ሰርግ ተስፉ ብርሃኔ ተስፉ ሱዲን ሀገር ነው ያባቱን ስም ከተሳሳትኩ ተስፍዬ ይቅር በለኝ። ብዙ ነበሩ እነ ቴዲ አፍሮ ምናምን ሱዳንኛ ምናምን ሰርቻለሁ፣ ግን በመንፈስ ነው መሰለኝ። እርግጠኛ እኔ አይደለሁም። አሁን ጠፍቷል። ግጥም አልችልም እውነት ለመናገር። በፊት ግን ጎበዝ ነበርኩኝ። ከተወሰነ ጊዜ በኋላ ግጥም የሚባል አላውቅም። እንደውም እኮ ዘፋኝ ሆኖ ከራሱ ሀገር ውጭ ሱዳንኛ ምናምን የሚሞክረው እኮ በጣም እኮ አቅም ያለው እውነት። አይ ዘፋኝ ነበርኩ። ከእነሱ ጋር ሰርግ ምናምን ሰርቻለሁ፣ ብዙ ስራ ሰርቻለሁ። ግን ያቁኛል። አሁን በተወዛዋዥ ነው የሚያውቁኝ ብዬ ነው። ያኮ የድሮ የልጅነት እኮ ነው። ግን ያው ስትጀምሩ መነሻችሁ ላይ ከነዚህ ባለሙያዎች ጋር የመስራት እድሉ ነበርሽ ማለት? በአጋጣሚ ሰርግ ላይ አግኝቼ ያው ሰርቼ አውቃለሁ። ተጋብዤ የተዳሩትን ሰዎችማ እንፈልጋቸዋለን። ያ ቪዲዮ አይጠፋም። አፋርጉልን። እንጃ ዘፋኝ ምባል አይደለሁኝ እውነት ለመናገር አልወክልም። ምን የምወክለው ከወከልኩኝ ተወዛዋዥ ነው። ያ የልጅነት ነው አይደል? ልጅ ሆነክ እንደማንኛውም ሰው ነው። እነሱ የተከበሩ በጣም ትልልቅ ዘፋኞች ናቸው። መጠራትም አልነበረበት። የነገረክ ሰው ተሳስቷል። አይ ምን እንደሆነ ታውቂያለሽ? እዛ ስቴጅ ላይ እኮ ሁሉም ሰው መቼም መጀመሪያ አለው። አሁን የጠራሻቸው ባለሙያዎች አሁን ላይ በጣም ትልልቅ ቦታ ላይ ያሉ ቢሆኑም ግን መነሻ አላቸው። እዛ የመነሻቸው ስቴጅ ላይ እድሉን አግኝተሽ አብረሽ የመስራት እድሉ። እነሱ መስታወት የሚባል ክለብ ይሰሩ ነበር። አጋጣሚ ሰርግ ይዘው ስለነበረ ተስፉን ነበረ። ሌሎችን እንኳን ትዝ አይሉኝም። መስከረም የምትባል ዘፋኝ ነበረች፣ የታወቀች ነው። ዘፈን ነበራት የታወቀችበት እና ሄጄ ሰርቻለሁ። ያ በእናንተ በምትሰሩበት ጊዜ በጣም ብዙ ክለቦች ነበሩ እንደዚህ በየቀበሌው ምናምን እና አሁን በጣም ትልልቅ የምንላቸው ዘፋኞች በዛ ውስጥ አልፈዋል እና ጥሩ ቤዝ የሚሰጥ ነው ያ እንደዘነ ክበቦች የነበሩትና አንቺም እንግዲህ ያ መስታወት ደግሞ አይ ቲንክ ብዙዎቹ እኮ የሰሩበት ነው። ቬሪ ፖፑላር የነሱ ትልቅ የኛ እንኳን ፎረም ነው። በቃ ፎረም ግን ምን እንዴት ነው ፎረም ቃል? ያን እንጃ የቀበሌ ነው ግን ፎረም ነበረ የሚባለው። ሊግ ምናምን ያቋቋሙ ነበርና ከዛ ውስጥ እኔ ታሜ ዳኒ ምናምን ይወጣ ነው። ብዙ መሰረት ተጫዋቾችም ወጥተዋል። ተወዛዋዥ አሁን ላይ ማቀው ካደጉኳቸው ሰዎች እንደ ቅጥር ነው ላይክ እዛ ቦታ ላይ እንደ ቅጥር ደሞዝ ተከፍሏችሁ ምናምን ነው ወይስ ላይክ እንደ በፓሽን ነው? የምንቀጥር አለ እንደ ቀበሌ ተሰብስበው ወጣቶች እንደሚሰሩት ክፍያው የለም። ኧረ እኔ ሰምቼ አላውቅም። እንትን ታዘጋጁ ነበር የሙዚቃ ፕሮግራሞች ለወጣቶች ለምናምን ይዘጋጁ ነበር። ክፍያ ነበረው ማለት ለሚገባው ሰው? አዎ እንደዛ አድርገው ይገቡ ነበረ። ከዛ እኛ ስቴጅ ላይ ዘፍናለን። በቃ እናንተ ጭብጨባ ነው እንዴ? ፊርማ ምናምን ላይ ተፈርም ነበር አሉ ሩቴ ላይክ ሲያልቅ ጠብቀው። አይ የሰፈር እንደዚህ ሰዎች አይደል 1 ብር 50 ሳንቲም ምናምን ከፍለው ገብተው ምናምን ነው። ከዛ ደግሞ ይለክፋል ስክስክስክስ ምናምን ይለዋል ስትሄድ። ፌመስ ነሻ በዛ ጊዜ እዛ ፐርፎርም ካረሽ? አዎ ታዘዝ ነኝ። አሁንማ ነኝ። ያ ገብተህ ታውቃለህ? ሃይ ስኩል ምናምን?
አዎ ሃይስኩል ትምህርት ቤት ላይ ምናምን እኮ የሚዘፍኑ ነበሩ። አሁን ክላስ ውስጥ እኔ አሁን ማስታውሰው አንድ ልጅ ነበር እንዲህ የሚዘፍንና የጥላውን ምናምን ይዘፍናል። አንድ ክላስ ነበር በቃ የዘፈነለት በነጋታው በቃ አይጣላ አያወራንም አልኩ። በቃ ክላስ ውስጥ አያወራ። በጣም እኔ የተማርኩበት ትምህርት ቤት ላይ አሁን ታረቀኝ ሙሉን ታውቁታላችሁ? ዘፋኙ ታረቀኝ በባይተዋር ጎጆ እሱ የሰፈሬ ልጅ ነው። እሱ ያቀርብ ነበር እየመጣ ዊኬንድ ላይ ትምህርት ቤት 50 ሳንቲም ምናምን ከፍለን ነበር መንገብ። ቀውጢ ነው በቃ አልኩ። ያበደ ነበር እና እንደዚህ አይነት ኤክስፒሪየንስ ነው ሁሉም ባለሙያ ያለፈበት ይመስለኛል። አዎ ልጅነት ደስ ያ የሩቴ በቃ ስር መሰረቷ ከዛ ይጀምርና ላይክ ወደ ፕሮፌሽናል ላይክ ወደ እንትን ስትመጪስ ላይክ የት ነው የጀመርሽው? ያው እንትን አንድ ታምሩ ካስገባሽ በኋላ እንዴት ነበር ላይክ የፕሮፌሽናሉ? ያው ሀገር ፍቅር ተወዳድረን ነበረ። ተወዳድረን ገባን። ኪዳኔና ዳምጠው ወርቁ የሚባል ነበር አሰልጣኛችን። እንደ ድል ሆኖ ስንቀጠር እና ቢዩትም አንድ ባች ስለነበረ ያው ሰራን። እዛ በቃ አንድ ባች ነው ስትቀጠሩ እና ቢዩት ነው ሁላችንም። በዛን ሰዓት ሁላችንም አንድ ላይ ነበረ። በ1990 ነው የተቀጠርነው። 90 እድሜ እንዳትጠይቀኝ። በስንት ዓመት ነው የተቀጠርሽ እንዳትላል። ያው ልጆች ነበርን ብቻ በዛ ነው የተቀጠርነው ሀገር ፍቅር። 2 ወር ትሬኒንግ ሰርተን መስከረም ላይ ነው የተከፈለን። ግን ትሬኒንግ ሰርተን የት ሀገር ፍቅር? የሀገር ፍቅር ፍሪ ሰርቪስ ሰርተን 2 ወር። ከዛ መስከረም ላይ ያው ሾውን አሳየን። ከፍሪ ሰርቪሱ በፊት ላይ እንደ ምልመላ ምናምን ነበረው ስትገቡ? ፈተና ነበረው፣ ብዙ ፈተና ነበረው። እንደ ቻንስ ሆኖ ያው ተቀጥሬያለሁ። ስትገቡ ላይክ እንዴት ነው ውዝዋዜውን ብቻ ነው የሞከሩሽ ወይስ ላይክ ድምጽ ምናምን? በዛ ጊዜ አይ ቲንክ ብዙ ነገር ይሞከራል አለ መሰለኝ። አሁን ትዝ አይለኝም እንጂ ነበረ ሁሉንም ነው ዘፍነ ተወዛውዘ ምናምን ሰውነት ብዙ ነገር ታይቶ ነው መሰለኝ። ትምህርት ቤት ላይ እንዴት አይነት ልጅ ነበርሽ? ማለቴ በባህሪ ደረጃ አሁን እኛ የምናቃተሩት አለች በጣም ካልም ተጫዋች ይሆናል ከሰው ጋር መግባባት የምትችል ኤርሊ ኤጅ ላይ እንደዛ ነበርሽ ወይስ በትሩ ታይም የመጣ የባህሪ ለውጥ አለ? ቀልቃላ ነበርኩ። ቀውጢ ነበርሽ? ቀውጢ ነበር። አዎ እንደዛ ነበርኩኝ። ቀውጢ ነበርኩኝ ይመስለኛል። እንደዛ ነበርኩኝ እኔ። ይሄ ነው ባህሪ የተቀየረም ምንም ያለ ይሄ ነው በቃ ይዤው ነው የመጣሁትና ምንም አዲስ ነገር የለኝም። ስደት ምናምን አልቀየረውም። ይሄ ነኝ። ቲያትር ቤት ስቀጠር እንደዚሁ ነኝ። ትምህርት ቤትም እንደዚሁ ነኝ። ያው አልተቀየርኩም። ግን በልጅነትሽ ሌላ ህልም ነበረች? ላይክ አሁን የምትሞክሪው ነገር ወይ እንዲህ መሆን እፈልጋለሁ የምትይው ነገር ነበር? ላይክ ከውዝዋዜው ከምኑ ውጪ? ማንኛውም ልጅ እንደሚያስበው አውሮፕላን ስናይ አውሮፕላን አብራሪ መሆን፣ ዶክተር ስታይ ዶክተር መሆን፣ ሁሉም ህልም እንዳለው በልጅነት የሚመኘው ነገር አለ አይደለ? ትመኛለህ ግን አታገኘውማ። የተጻፈልህ ነው። የኔ እንግዲህ እድሌ ሆኖ ወደ ሙዚቃ ገብቻለሁ እንጂ ባልሆን ተወዛዋዥ ምን ሆን ነበር እሱ ነው የሚያውቀው። እንኳን ተወዛዋዥ እንኳን አርቲስት ሆነሽ ብዙ ነገር ነው የጨመርሽው ለኢትዮጵያ ካልቸሩን ፕሮሞት በማድረግ በዓለም ላይ እናንተ የሰራችሁትን የእናንተ ቲም አሁን የጠራሻቸውን ሰዎች ጨምሮ ብዙ ክሬዲት የሚሰጣችሁ ናችሁ። ስለ ባህሪ ስታነሺ አንዳንድ ወዳጆችን ስንጠይቅ ሩት ማለት ስትሬት ፎርዋርድ የተሰማትን ፊት ለፊት የምትናገር ከዛ ደግሞ በጣም ዩኒክ ባህሪዋ ሰዎች በሌሉበት ስለ ሌላ ሰው እንዲወራ ማትፈቅድ ነች የሚል ነገር ሰምተናል። እና እንዴት ነው ከምን መጣ? መረጃችንን በሙሉ እያጣጣልሽ ነው። አይ ዝም ብለው ነው። አዎ ፊት ለፊት ነኝ። ምንም ነገር ፊት ለፊት ነው የምናገረው። ያው ፊት ለፊት የሚናገር ሰው ይጎዳል። በኔ ለሰው መክረው እዚህ ምድር ላይ የምትቆየው የተወሰነ እድሜ ነው እግዚአብሔር የሰጠን እድሜና እናቴም ፊት ለፊት ናት ከቤታችን። ሌሎቹ በጣም ካምናቸውና እኔ እሷን ባህሪ ነው የሰርኩት ይመስለኛልና ያየሁትም ፊት ለፊት ነው የምናገረው። ፊት ለፊት የሚናገር ደግሞ ሰው ያው አበሻ አይፈልግም። ቻሌንጅም ይገጥምሻል። አዎ አይፈልግም። እና አሁን በጣም ብዙ ተምሬ ትቻለሁ አልናገርም። ግን ማረግ ትቻለሽ። አሁን ለምሳሌ እንዴት መሰለሽ እኔ የማምነው አንድ ነገር አለ። የሰው ልጅ ተፈጥሯዊ ማንነት አለው። አንቺ አሁን ይሄ ተፈጥሮሽ አለ። አሁን በሰዎች አመለካከት ወይስ በተጎዳሽባቸው ነገሮች ያ ማንነትሽን ልትቀይሪ ነው። ያ ማለት ከተፈጠርሽበት ናቹራል ባህሪሽ እየወጣሽ ነው። ያ ኮንፈርት ይሰጥሻል።
አዎ ምክንያቱም ኃይለኛ ያስብላል። ያ ፊት ለፊት የምትናገረው ነገር ኃይለኛ ስለሚያስፈልግ ባልዋልክበት ውለሃል ሊያስብልክ ስለሚችል ሰዎች እንዲፈሩክ ስለሚፈሩኩ ኃይለኛ ናት ብሎ ስለሚሉ የሰው ልጅ ሊቀይር ይችላል። እግዚአብሔር ሲረዳ ይቀየራል። ከቻልክ አለመገኘት እዛ ቦታ ከተገኘ ደግሞ ብድግ ብለህ መሄድ ለምን አጣላክ? በጣም ብዙ ሰው ጋር ሊኖር የሚገባ ኳሊቲ ነው። ግን አለስ ያው የሆነ ቦታ ተቀምጠ ያሰውስ የሌለ ሰው ተነስቶ ሲወራ ስተ ወይ መነሳት ወይ ደግሞ አሁን ሩቴ እንደምታረግ ስለዚህ ሰው ከሌለበት አታንሳ ወይ ደግሞ እጄ ነግሯለሁ ልትትጅላ ያ የልጅነት ነገር ነው። አሁን እንኳን እንትን ብያለሁ ትጨል ፊት ለፊት ጥሩ አይደለም፣ ሰው ይጎዳል። ፊት ለፊት መጋፈጥ ቢቻል ጥሩ ነው። አበሻ ደግሞ አለምንም እንደዛ ፊት ለፊት መጋለጥ ምናምን ያ እንደ ጥፋተኛ እንደ ኃይለኛ ስለሚወስድ ንጹህነትን እግዚአብሔር ያውቃል። መቼም እውነት ተከፍላ ስለማታቅ በተቻለ መጠን ከሰዎች ጋር ለመኖር ካመሆንን የመሰለ ነገር ከተማርኩት ኤክስፒሪየንስ አው ካገኘው ሰምተም እንዳልሰማ አይተህ እንዳላየክ መሆን ጥሩ ነው ለመኖር። ያ እኔ አሁን ያንቺ ባህሪ ነው ያለኝ። ፊት ለፊት ነው የምናገረው። የተሰማኝን የሆነ ሰው ችግር ካለበት ፊት ለፊት ነው የምነግረው። ለምን እኔ ሀሳቡን ይዤው መብሰልሰል ስለማልፈልግ ባይዞ ጥሩም ሲሆን መጥፎም ሲሆን ነው። ጥሩም ከሰራ ፊት ለፊት፣ መጥፎ የሚያስቀየም ነገር ካረገ ፊት ለፊት እና እንዳልሽው ሰው በቃ ወይ እንደ ኃይለኛ ይናገርሽ ወይ እንደ ምናምን ያይሻል። ግን የምታምኝበት ነገር ከሆነ ይበቃል። ብዙ አመት ጨርሻለሁ ብላለች። ይደክማል እኮ አይደል? እስቲ አሁን ደግሞ በሰላም መኖር እየተቻለ ከሰው ጋር ፒስ ሆነ መኖር ከተቻለ በቃ መተው። ግን ሰዎች በጣም እንደ ኳሊቲሽ ነው እንደ ባይዞዬ ፖዚቲቭ አድርገው ነው ሰዎች አሁን ይሄን ስላንቺ የነገሩን። በቃ በጣም ኳሊቲ ነገሯ ይሄ ነው የምንፈልገውም ብለው ነው ብዙ ሰው ሁላ የሚወድልሽ ባህሪ ይሄን ነገር የተናገራችሁ ጓደኞቼ በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ፣ ዘመናችሁ ይባረክ ነው ማለት። ናይስ። እስቲ ወደ ኋላ ባክል አድርጊሽና አገር ፍቅር አይ ቲንክ ሀገር ፍቅር ሰራሽ፣ ብሔራዊ ቲያትርም ሁለቱም ጋር ሰርተሻል አይደል? ሁለቱም ጋር ሰርተሻል። ግን እዛ በምትሰሪ ታይም ላይ ያሉ በቃ ሩቴ በጣም የዘጠናዎቹ ላይ በጣም ፌመስ በስም በዝናውላ ነበር አሉ። ላይክ ሩቴ እዛ አለች ተብሎላ ሰው ይመጣ ነበር አሉ። ላይክ በቃ በመልክም በሙያም በጣም ክራሽ ነበርሽ፣ ብዙ ክራሽ ነበርሽ ምናምን አሉ። በመልክም አንደኛ እኔ እንጃ እኔ እሱን እንኳን አላውቅም። ግን ያው ሙያ እስከሆነ ድረስ ትሰራለህ። ትንሽ ለራሴ ከኔ የበላለጡ ሰዎች አሉ ጎበዝ፣ ሁሉም በእኔ የተቀጠሩ ሰዎች በጣም ጀግና ተወዛዦች ማት ነበሩ። እንግዲህ ይህንን ስም ከሰጡኝ አመሰግናለሁ። የራሴ ነው ሰው ነው መመስከር ያለበት እኔ ሳይሆን። ግን ከኔ ጋር የተቀጠሩ ጠቅላላ በጣም ጎበዝ ተወዛዦች፣ ኃይለኛ ፉክክር የነበረበት ነበር እና እድል ነበር እንደተቀጠርኩኝ እንደ ቻንስ ሆኖ ሀገር እንደተቀጠርኩ ወዲያው ነው ዛምቢያ እና ቻይና የተመረጥኩት። ብዙም አልቆየሁኝም እና ያም አስተዋጽኦ አለው ለሰራክ። ከዛ እንደመጣው ወዲያው ባህሪን ሄድኩኝ። ፎቶ የሚላክ ነበርና እዛ አመት ሰርቼ መጣሁ። ከዛ ደግሞ ብሔራዊ ቲያትር ተቀጠርኩኝ። ሚሊኒየም አዳራሽ ተከፈተና እዛ ላይ የስራ ቻንሱን አግኝቼ ስሰራ ብሔራዊ ቲያትር የሚሰሩ ሰዎች አዩኝ። ትልልቅ ነፍሳቸውን ይማር አሁን በህይወት የሉም። ትልልቅ እነ ፍቃዱ ተክለማርያም ምናምን እነሱ ነበር ያዙትና በበባልቻ በጣም ትልልቅ አክተሮች ነበር ያዙትና ሚሊኒየም የሚሰራ አዩኝ። አንድ ጓደኛዬ ሳላመሰግነው አላልፍም፣ ታደለ ዳባ ኦሮምኛ ለሚዘፍን ዳንኤል ነገር መምጣቴ ከባህሪ ብሔራዊ ቲያትር ተቀጠርኩኝ። ገባሁ። እዛ ስገባ በስቴጅ ሊከፈለኝ ነበረ። አምታታው በከተማው የሚባል ይሰሩ ነበርና በስቴጅ ይከፈልሻል ተብዬ በገባው በሳምንት የጀርመን ጉዞ መጣ እና የጀርመን ጉዞ መጥቶ የሚመለምለው የሚመርጠው ሰው አንደኛ የመረጠው እኔን ነበርኩ።
እኔ መረጠኝ። ማስታወቂያ ወጣ፣ ተቀጠርኩኝ። ሃኖቨር ጀርመን ተዘጋጅቶ ነበር። ሉሲን ይዘን ነበር የምንሄደው። ኦኬ እዛ ሄድን። ከዛ የተለያየ ሀገር በብሔራዊ ቲያትር ብዙ ሀገር ሄድኩኝ። ጀርመኑን ግን ካነሳሽው ጀርመን ስትሄጂ አሉ በቃ ላትመለሺ ተሰናብ እንዴት እንደነበረ ግን እሱ ጋር ከስር ከመሰረቱ ስንብቱ እንዴት ነበር? አመላለሱ እንዴት ነበር? ሲመጣ የነበረው ኤክሳይትመንት እንዴት ነበር? ምናምን እስቲ ያው ልጅነት አይደለ? ልጅነትም አለ። ተመረጥኩኝ። ጓደኞቼ ማለት ናቸው። ወርቅ ሁሉ ስጦታ ተሰጥቶኛል። ኢትዮጵያ ያለሽ ለመጥፋት ወደ ጀርመን ለመጥፋት ልጠፋ ነው አይደል? አትመለሽም? አልመለስም። ለመጥፋት ሄድኩኝ። ሃኖቨርን ስራ ሰራን። አንድ ወር ከቆየሁ በኋላ ሌሎቹ ቀድሞውን ሄዱት 5 ወር ይቆዩ ስለነበረ እኛ እንመለሳለን። ለምን ሌላ ጉዞ ነበረ የምንሄድበት ጉዞ ስለነበረ እዛ ጉዞ ላይ ተመርጬ ስለነበር የምንመለስ ሰዎች ነበር። ሶ ለመጥፋት አንድ ሳምንት በጣም ስትረስ ያዘኝ፣ ማመን ከሚያቅት በላይ። ከዛ እንዳለ ሙሉ አስፋልት እንትን ነው መስታወት እና ሰዎች ወደዚህ ሲሄዱ አየዋቸው። ብቻዬን ነው የምቀመጠው። ወሰን የሚባል አሁን ጀርመን ሀገር ይኖራል፣ የብሔራዊ ቲያትር ተወዛዋዥ ነው። ሽብሩ አለ በቃ ሽብር ፈጥር ያለው እኔ አላውቀውም። ሽብሩ ወዴት ነሽ ምናምን አለኝ። እባክህ የራሱ ጉዳይ ምናምን ብዬ ሰው ስላየው እልም ስል መድኃኒዓለም ነው የመለሰኝ። ለካስ መስታወት ነው ከጥግ ጥግ። ክፍት መስሎሻል? ክፍት መስሎሽ ነው? መንገድ ነው የመሰለኝ። እንደዚህ ግድግዳው አለ መንገድ ነው የመሰለኝ። ጓ ብሎ ወደ ኋላ ይበቃ። ወይኔ ሽብሩ በቃ ወደ ሀገርሽ ተመለሻለኝ። ተመለስኩ። ያ መስታወት ሀፕን ባያደርግ ኑሮ በቃ ልትሄጂ ነበረ። ኖ ትሬን ስቴሽን ሄጄ ልብስ ሰጥቼ ትኬት ልቆርጥ በኋላ እዛ ነው የተመታሁት። ወደ ኋላ ተመለስኩኝ። የተወሰኑ ሰዎች ሌሎቹ ጠፍተው እኛ ተመለስን። ስመጣ ሊገሉኝ ጓደኞች በሽኝት ተልከሽ ሊገሉኝ። አሁን ወርቅ ስጦታ የሰጠው ሰውዬ ተመልሳ ስትመጣ አስበው አምጪ። አበልጄ ናት ስዊድን ሀገር ነው የምትኖረው። በቃ ምንም አላለችኝም። ጮሁብኝ ምን አሉብኝ። ግን ያው ቻንሱ ስለነበረ አንዴ የሆነ አይኑ ውስጥ ከገባክ የሆነ ሰው በቃ አንተ ጎበዝ ላትሆን እኮ ትችላለህ። የሆነ ኃላፊ ከወደደ አለቅ። እኔ ለምሳሌ አይቤክስ ሰራ ናይት ክለብ አቶ ሞገስ ይባላሉ ባለቤቱ። አንዴ ያዩኝ ጀት ተወዛዋዥ ለምን ኮምፒውተር ምናምን አለም አትፈታ ከሷ ትበልጣለች ነው የሚሉት። ስታንዳርዱ አንቺ ነሽ። በቃ አንዴ እዛ ጋር ብሔራዊ ቲያትር ስገባ ስላዩኝ በቃ ጎበዝ ነኝ እኔ ለነሱ። ከኔ የበላለጡ ማት እኮ አሉ እንደ እድል። እኔ የምወስደው በእድል ነው። እዛ በቃ ወደ ተለያየ ሀገር ብሔራዊ ቲያትር በፌዴራል ስለነበር የሚመራው ጉዞዎቹ ሲመጡ ትልልቅ ጉዞ ስለነበረው በጣም ብዙ ሀገር ሄድን በብሔራዊ ቲያትር። የሚገርም ነው። ግን ምን እንደተቀጠርሽ እንደዚህ አይነት የውጭ እድሎች ሲመጡ ምንድን ነው አይምሮሽ ላይ የነበረው? ምክንያቱም የተሰብ ቢግ ዲላ ድሮ በጉዞ ውጭ ሀገር መሄድ ምናምን ለስራ በጣም ሬር ስለነበረ ትራቭል ማድረግ። የመጀመሪያ ሀገር ሲመጣልሽ ምንድን ነው የተሰማሽ? የት ሀገር ነው የመጣልሽ መጀመሪያ? የመጀመሪያ የመጣልኝ ወደ ዛምቢያ ነው የተጓዝኩት በሀገር ፍቅር። የፕሌኑ ኤክስፔሪንሱ የለኝም። በጣም የሚገርም ነበረ። በመጣን በሳምንቱ ወደ ቻይና እንጓዝ ነበር። አንድ ላይ አዲስ አበባ ተመለሳችሁ ነው ደግና? አንድ ላይ ነው 25ኛ ዓመቱን ኤርላይንስ ያከብር ነበረ እና እኛ ነበር ቲኬቱ ምኑም የተቆረጠው አንድ ላይ ነው ይሄ ግሩፑ። ከዛ እዛ ሄድን ምናምን መጣን። በሳምንቱ ወደ ቻይና ስንሄድኩኝ ከዛምቢያ ስንመለስ ትንሽ አክሲደንት ደርሶ ነበረ። ምንድነው ካፕቴን አሁን የምታየኝ ከሆነ ካፕቴን ስቲፋኖስ ይባላል ስሙ። የልጅነት ስላለኝ አለኝ ውስጤና የሚገርም ነው የሚሞሩ የሆነ ጫማ ኪሎ ሜትር ምናምን እኛም አናውቅም ዘጭ ነው ያለው ወደታችና እሱን ያተረፈን ከእግዚአብሔር ጋርና ተኝቼ ነበር። ምን እንደተፈጠረ ራሱ አላውቅም። የሆነ ውሃው ምናምን ሲረጭ ነው ትዝ የሚለኝ እና እንደ ብርቅ እኔ ይራመድ ነበር። በኋላ ስንመጣ አቀባበል ተደረገ። እንደዚህ ተብሎ ቻይና ሄድን። ቻይና ስንሄድ ያው በቃ አልቀመጥም ነበር ፕሌን ላይ ራሱ
ካፒቴኑን እሄዳለሁ፣ አወራለሁ፣ አፈራም ወይ ምናምን የማልጠይቀው ጥያቄ አልነበረኝም። እንዳው አሁን አልጠይቅም። ምን እንደወሰደብኝ እንግላንድ እኔ አላውቅም። በጣም አክቲቭ ሰው ነበርሽ በፊት ይቀልቃላ ነበርኩ። መጠየቅ ወድ ነበረ። ከመጠየቅ ነው እኮ እንደው ብዙ ነገር የሚገኘው። አይ ቲንክ አሁን ሁላችንም እኔ ራሱ አሁን ድሮ በጣም እንደዛ ነበርኩ። አሁን እዚህ ካልም በጣም ያቀዘቅዛል። በጣም ወይዘሩ የተመታ ነው መሰለኝ። ተመቷል ወይዘሩ ነው። አሜዚንግ ማደግም መብሰል ማቹሪቲ ነው። ማቹሪቲ ነው። አሁን ብዙ ጊዜ እኮ በጣም አክቲቭ በነበረን ሰዓት ውጭ መውጣት ምናምን የሚያስደስተን፣ አሁን እኔ ውጭ ምናምን ብትኝ አብዛኛው ጊዜ ቤት ነው ደስ የሚለኝ። አሁን የቤት ልጅ ነህ። አሁን መንቀልቀሉን እየጠላሁት መጥቻለሁ። እንደዛ ነው የሚያደርገው። አይ ቲንክ ከእድሜ ጋር ብዙ ነገር እየተውሽ ትመጫለሽ። ግን የትራቭሉ ነገር አሁን ብዙ ጊዜ አሁን ውጭ ሀገር ላይ ከአሜሪካ ወይ ካናዳ ላይ ሙያተኛ ሆነ ሲመጣ 15 ቀን ቢበዛ 1 ወር ምናምን ነው ተቀምጠ የምትመጣው። ግን አሁን የእናንተ ኢቭን አሁን ይሄ የአረብ ሀገራን አቡዳቢ፣ ዱባይ ምናምን የነበራችሁ ስራ ላይ ብዙዎቹ አርቲስቶች ስትሄዱ አመት 2 አመት ምናምን የምትቀመጡና ያ ራሱን የቻለ ቻፕተር ነው፣ ራሱን የቻለ ላይፍ ነው። እና እንዴት ነበር ያንቺ ላይፉ እንዴት ነበር? ከነማ ጋር ነበር የምትሰሩት? አኗኗር እንዴት ነበር? የኔ ድል መንግስት የሚገፋ እድል ነው ያለኝና ባህሪ ልሄድ ትኬት ተቆርጦ መንግስቱ አልሞተም። 1 ወር ቆየን። ትኬት ተቆርጦ ምናምን የዛ የባህሪ ነገር መንግስቱ ሞተ እና ቤዛውን ይዘን ተቀመጠ። ኖ እሱ የዱባይ ነው። እኔ ከዚህ ባህሪን በሄድኩኝ በወሬ ስራ በጀመርኩ በወሬ መንግስቱ ሞተ። እዛ ሆነሽ እዛ ሆኜ ከዛ ተዘጋ ቤት ውስጥ ቤት ተዘግቶ እኔ ትራሃስ በጣም ጎበዝ ተወዛዥ ነበረች። ትራስ የምትባል ትግስት አብሮ አደጌ ዘፋኙ ተወዛዥ ነበረች ከኔ ጋር። ዝናሽ የቃልዬ ናት አርቲስቷ፣ የእሷ ዘፋኝ ነበረች። ሱልጣን ኦርጋኒስታችን ነበር ዳኛው እና ጥሩ ድል የምትባል ምናምን ነበር ግሩፕ ሄድ ነው። በጣም ጥሩ ልጆች ነበሩ። 1 ወር ተዘጋባ። ያየንም የለመቶ ሀዘን ነው። አንድ ክፍል ነው። 2 መኝታ አለው፣ ሳሎን አለው፣ መውጫ የለ ምን የለ። በቃ ሙቀት ነው የወሰድነው። ድርቆሽ እንዳይሆን ሆኗል። ኡፍ ማልፍ የለም። እንዴት ይበላል ምግብ ምናምን? በጣም ከባድ ነበር ያችን 1 ወር። ከዛ አንዱ ትዛል ነውና ምግብ አመጣልን እንደ ሴኩሪቲው በወር ከምናምን የነበረ ምናምን ሙቀቱ ስለማናውቀው የመጀመሪያም ስለነበረ ተበለሻሽ። ይሄ ቢምቢው ምኑ በቃ በጣም ትንሽ ስትራግል ነበረው። ከዛ 1 አመት ሰራ። ጥሩ ጊዜ ነበረ። ከዛ ተመልሼ መጥቼ ሀገር ፍቅር ተቀጠርኩ ለ2ኛ ጊዜ ድጋሜ ማለት ነው። ድጋሜ ተቀጠርኩ። ድጋሜ ተቀጥሬ በአመቱ የአቡዳቢ ቻንስ መጣልኝ። ፎቶ ይላክ ነበርና አጋጣሚ ህይወት ግርማ እዛ ተወዛዥ ነበረች። ህዊን ካወቃት የታሜ ባለቤት ፎቶውን ስታየው በጣም ደስ አላት ምናምን እንደመረጥ አረገችኝ። ቴንክ ዩ ማይ ሲስተር ህዊ። ከዛ ልንሄድ ኤርፖርት ስንደርስ መንግስቱ ሞተ። ወደ ኋላ ለ2ኛ ጊዜ ተመለሽ? 1 ወር ቆይተን ነው ይሄድ ነው። እዛ 1 አመት ነበር የቆየሁት። አጋጣሚ ትንሽ እንደ ብሮንካይት ነገር አሞኝ እኔ 45 ኪሎ ነው አስበው። ከ45 ኪሎ ታምሜበታለሁ። እየጠፋው ነው ያለሁት በዛ ላይ። ከዛ ቅዳሜ ገበያ ክሊፕ ሰርቼ ነበር። ቅዳሜ ገበያ ክሊፕ ላይ ያለሽ እንዴ? እኔና አብዮት ነው የሰራ ነው ቅዳሜ ገበያ ላይ። አይገርም? ከዛ እሱን ሰርቼ በጣም እሱ ላይ የምታየው በጣም አጥንት ነኝ። እሱ የመጀመሪያ ሰርቼ ወደዛ ሄድኩኝ። ማፊያ አክል ምናምን ይሉኛል። አባይ ምግብ ከስተሽባቸው እንጨት ከ45 አስበዋል። ይሁን ነጭ ነኝ እኔ። ማናጀር ነው ምናምን ሌላ አለ። ማናጀሯ ማሚ የምትባል አበሻ ናት። በጣም እሷ ጥሩ ሰው ስለነበረች ነው የቆየው። ሰውየው ትመለሳለ። እኔ የበለጠ እየከሳው ምን እንጃ ከባህሪንም ስመጣ ወደ 30 ምናምን ገብቼ ነው የመጣሁት። ምግብ ምናምን አትበይም ወይስ? ብዙ አይደለሽ? ጭንቀት ምነው እንቅልፍም አልተኛም ነበር።
ከአቡዳቢም ስመጣ በጣም ከስቼ ጠፍቼ ልመለስ ብዬ አጋጣሚ እንደ እድል ሆኖ የበላዩ አንድ ቀን ሲያልፍ አየኝና በጣም አዘነልኝ መሰለኝ። ቪዛ ታድሳል። በቃ በየ3 ወሩ ቪዛ እያደስን 1 አመት ቆየን እንጂ ባረር ነበር። በጣም አልቄ ማለት ነው። ሰጉ እዛ ጉድና ታሪ ከስተመሩ ምንም በቃ ስዘፍን ያው ግዴታ ትዘፍናለህ። እዛ ጋር ዘፈንም ትዘፍኝ ነበር። እዛ ትዘፍናለህ ግዴታ አንዳንድ ዘፈንና ማይኩን ሳነሳ ጆሮአቸውን በጥጥ ይሸፍኑታል። ቀጥሞ ነው ድምጽሽ። የጻን ልጅ ነው መስኒት በቃ ጆሮአቸውን ደስቅጥጥ ነው የሚላቸውና እንትን ነበረ በቃ ምግብ ምንድነው ምግብ አትበላም ምናምን ጎበዝ ስለነበርኩ ውዝዋዜው ምናምን የሆነ ክሬት ምናረገው የሚያስቅ ነገር ምናምን ያረኩኝ በዛ ነው ኩኝና ግን ማይክ ገና ሲይዝ በቃ ሁሉም አንዳንዶቹ የተረገሙ ነበሩ። ሌላ የሚያናድዱ ስላሎች በጥጥ ጆሮአቸው እንደዚህ ይሸፍኑታል። አንዱማ አቃጥሎት ይረግጠዋል። አንቺ እንደዚህ ነሽ እሺ አንቺ ምናምን ይለኛል። እንደ ጻል ልጅ ማይኩን ሲይዘው የሆነ የጻል ልጅ ሞልቃቃ የሆነ የሌለ ማለት ነው። እኔ ራሴ ስማ እናድደኛል ስዘፍ። ቴንሽን አያረግሽም ግን ስቴጅ ላይ እንዲ ሰዎች ሪአክት ሲያረጉ ነርቨስ በቃ ይሄ ነው አቅም። በጣም ተንኮለኛ ነበርኩ። በጣም የሚያቃጥላቸው አሁን ለሚዲያ ማይነገራሉ ምን ማናደዳቸውና ኦኬ መድረክ ላይ የምታረጋቸው ማለት ነው። ከዛ ካሜራ እንዳይ ምናምን ወይ አለቃ እንዳይ ቀስ ብዬ ነው መሰራላቸው ብድ ይላሉ። እኔም ማይክ አነሳለሁ። እንትን ነው የጻል ልጅ ስለሚሆንባቸው በሌላ ለማናደድ እንጂ እኮ ጠልተው ምናምን አይደለም። እኔ መሰራላቸው ነበር። የሌላ ሀገር ዜጋ ነው ብዙ የሚመጣው እዛ። አበሻ የለም። አበሻ ቢኖርን ይዘፍናለሁ እንዴ? የከፋው ነበር ድንጋይ ይወረወራል። ቻይናም እንደዚሁ ለዛው ለሚኖረው ህዝብ ለውዝዋዜ ነው። እዛው ለሚኖረው ህዝብ ላይ አበሻው ሳይሆን አበሻ የለም። እንደዚህ ኩልቱር ስትዞር እኮ ለእንትን ነው የምትሄደው፣ ለዜጋው ነው። ለዜጋው ራሳቸው የሚያዘጋጁት ነገር አለ አይደል? እንደዛ ነው የምትሄደው። ለምሳሌ የአፍሪካ ህብረት ጋዳፊ ማሸነፍ ፈልጎ ነበር አይደል? ማሸነፍ ፈልጎ ስለነበረ ኢትዮጵያ ነበረች ያሸነፈችውና እሱን ከማሸነፉ በፊት ወደ አፍሪካ ሀገር ስንት ነው 54 ሁላችንም ሄደን ነበረ ወደ ሊቢያ ዞላንዶ መርከብ ተከራይቶ እኛ ሚስስ ቪክቶሪያ ምናምን የምትባል መርከብ ላይ ነው እንደ ታይታኒክ በጣም ሂውጅ ነው። እዛ ላይ ነበር የተቀመጥነው ለአንድ ወር። አንደኛ ነበር የወጣነው ኢትዮጵያኖች 20 ሆነን ነው አንደኛ ነው የወጣች። ኮምፒቲሽን ነበር ማለት ነው። አገር ልብሳችን ለብሰን ባንዲራ ይዘን ምናምን በጣም የሚገርምና ወርልድ ስፔስ ሬዲዮ የሚባል ነበርና የሰዓት የወርቅ ሰዓት ቀን ምናምን ሰጥቶን 20ዎቻችንም እንደዛ ነው የተመለስነውና ጋዳፊ ግን ፊት ለፊት የማግኘት ነገር ነው። በእውነት ፎቶ አለኝ። አብራችሁ? ሁላችንም ጎብኝተን ነበረ። ምን አይነት ሰው ነው ግን እንዲህ ሲታይ ሉኪንጉ? ያስፈራል። በጣም በጣም ያስፈራል። አንደኝ ፎቶ ባቅ ኖሮ አስመጣ ነበር ከኢትዮጵያ። አረ እስቲ ከቻልሽ ሼር ታደርጊኝ እንከተዋለን። በስማ እኔ በጣም ነው በነገራችን ላይ ሰውየውን ፋሲኔት ማድረገው ይመቸኛል። ዲክታተር ቢሆን እኛ አሸነፍን ግን ኢትዮጵያ አሸንፋ የእንትኑ ኢትዮጵያ ላይ አፍሪካ እንትኑ ተገነባና በዛ ሰዓት ፉክክር ስለነበረ መንግስቶች ጠቅላላ ይመጣል ነበር ምን ስለምንቀበላቸው እዛ ደርሰን እንደመጣን የኳታር ፕሬዝዳንቱ አየን ሻራተን ስንሰራ ይሄ ግሩፕ ከእንደዚህ ተመለሰ ምናምን ብሎ መለስ ሲነግረው የዛሬ ወር እንዲመጡ ምናምን አለ። $1,000 ሰጠንና እዛ ስንሄድ ለአንድ ወር 5 ስታር ሆቴል አስቀምጦ አንድ ቀን ያሰራን። የት? ደቡብ አፍሪካ ኳታር አንድ ቀን ያሰራን። መንገድ ላይ ለህዝቡ ህዝብ የሚለው ትንሽ ነው። አንድ ቀን ብቻችንን ጮህን የሚያይል መንገደኛም የለም። አንድ ወር አስቀምጦ መለስን። ብቻ በነዛ ነበረ ኃይለኛም ያም ለራሱ ማድረግ ስለሚፈልግ መጨረሻ ያው መለስ አሸነፈና ኢትዮጵያ ሆነች። ግን አይገርምም? አሁን በእናንተ ጊዜ ውዝዋዜው አይ ቲንክ የሚገርም ክብር ይሰጠው ነበረ። ላይ አገርን በደንብ የምታሳይበት በደንብ ቱር አላችሁ ምናምን ሪፕሬዘንት ታደርጋላችሁ ምናምን። እድለኞች ናችሁ ሆነስሊ።
የዚህ ሀገር ፕራይም ሚኒስቴር ነው መቶ ማን ነበር ማይክል የሆነ ነበር እንትና ቶኒ ብሌር እነሱ ምናምን ሲመጡ ሻራተን የምንሰራው እኛ ነበር። ያው ዓለምን ማስተዋወቅ ማለት ነው። ለዓለም ስራችንን እናስተዋውቅ ነበር። ሻራተን አሁን ነቢዩ ሲመጡ ሚሊኒየም ባህል የሰራ ነው እኛ ነን መጀመሪያ። ከዛ ነው እነሱ የሚሰሩት። የሆነ ጥቁር ዘፋኝ ነበር ረሳሁት። ያንግ ነገር ነው እንትና ብላክ አይድ ፒሶች መጥተዋል። አርኬሊ መጥተዋል። አርኬሊ እኛ ነው የሰራንለት። ባህሉን እኛ ነው የምንሰራው። ከዛኛም ከወረድን በኋላ እነሱ ናቸው የሚሰሩት። እና ትልቅ ኦፖርቹኒቲ ነው። ሩቴ የሰራሽባቸው መድረኮች ስትገልጫቸው ቱ ቢሆንስ በቃ እኮ ማሲቭ ትልቅ በጣም ክብር ሞቀኝ ለሩቴ በእውነት ደሆል ክሯችሁን ታስታውሻለሽ የነበሩትን? አሁን እዚህም ካሉት ምናምን አብረው ጆይን ነበራችሁ? ታሜ ነበረ፣ አብዮት፣ ታደለ፣ ወሰን፣ ዮናስ፣ ቴዲ ዳንኪራም ነበር። ሁላችንም ያው የሀገር ፍቅር እንትኖች ነበርን። እዛ ላይ እንትኑም ላይ የሊቢያውም ላይ ነበሩ እነሱ። እኔም ብሔራዊ ቲያትር ነበር። እዛ ብሔራዊ ቲያትር ነበር። በሀገር ፍቅር የሄድኩት 2 ሀገር ብቻ ነው። ብዙውን የሄድኩት ብሔራዊ ቲያትር። አይ ቲንክ ብሔራዊ ቲያትር ማሲቭ ስለሆነ ትልልቅ ኢትዮጵያን የሚወክሉ ነገሮች ብሔራዊ ቲያትር ነው። 4 አመት ብሔራዊ ቲያትር እንደሰራው ከብሔራዊ ተባረርኩ። በምን ምክንያት? ይሄ ሀቅ ስለሆነ ለምን ይዋሻል? ግልጽ ምክንያት በመቅረት አልሄድም። ናይት ክለብ ስለምሰራ አልሄድም። በመቅረት ይደክምሻል፣ ትተኛለሽ። ያው በቃ ስራም የለም ምናምን ብለ አንድ ቀን ጠዋት ልሄድ ስል ደውላ አንድ ጓደኛዬ ኧረ እንዳትመጪ ተባረሻል ምናምን አለች። በስልክ መባረርሽ የሆነ ቅነሳ ነበረ የሚቀንስ ፈረንሳይ ጉዞ መጥቶ እዛ ጉዞ ላይ እነሻውን ቁጮ ነበር ራን የሚያደርጉት ብሔራዊ ቲያትርን እና መልመላ ስለነበረ በዛን ወቅት መቅረት አልነበረብኝ። ያን ወቅት መታየት ነበረብኝ እና እኔ ወር ከወር አልሄድኩኝም እና ነፍሱን ይማረው ኬስ የሚባል አለቃ ተከታትሎ ያዘኝ። ይሄ አቴንዳሱ ምናምን በጭራሽ አመት በሳምንት አንዴ ነው የሚሄደው። እሱም ባሳማኝነት ከዛ ብዙ አሰርዞ እኔ እንድባረር አደረገኝና ወዲያው ለቴዲ ነው የደወልኩለት። ዳንኪራ ቴዲ ደውዬ እንዲተባረርኩ ስለው ናይ በቃኛ ውጭ ጉዳይ ሚኒስቴር እየሰራን ነው ምናምን አሉኝና ቤት ሄድኩ። ሰራው። በሳምንቱ ሀገር ፍቅር ተቀጥሬ ድጋሚ ሁለተኛ ገባውና ሻራተን ላይ የግሩፕ ስራ ላይ ተገናኘን ካለ ጥጋው ጋር ያንተ ብታባረረኝ አበሸሽ አመጣኝ ሰላም ብዬ ናይስ። የሚገርም ነው። በቃ ላይፍ ስታይላችሁ ደስ ይላል። ህብረት ነበረ፣ ደስ ይል ነበር። የናይት ክለብስ ላይፋችሁ የት ሰርተሻል? በእናንተ ጊዜ አሁን ኢቭን ብዙዎቻችሁን አርቲስቶች ስናወራቸው ኢቭን ናይት ክለቡ ራሱን የቻለ የሚገርም ቫይብ የሚገርም ላይፍ ነበረው እና ትላልቅ ቤቶችም ነበሩ። አሁን ላይ ነው እንደውም ድጋሜ እየተነሳ ነው የናይት ክለብ ነገር እና አሁን በእናንተ ሰዓት ግን በቃ እንደዚህ ትላልቅ ናይት ክለቦች ነበሩ፣ ብዙ አንጋፋ ሰዎች ይሰሩ ነበርና እንዴት ነበር? እኔ ናይት ክለብ የጀመርኩት የመጀመሪያው ከማሪቱ ለገሰ ጋር ነው የሰራሁት። ማሪቱ ለገሰ ካሳንቺስ ስራ ነበራት እና አሁን ሁሉንም ነፍሱን ይማረው እያልኩኝ አደራችሁን እድሜ ምናምን ስንተኛ ነፍስ ይማረሽ ነው እና ለቃዬ መሰል አስማማው ይባላል። አሁን በቅርብ የሞተ ክራሪስት ነው። ጀግና ክራሪስት ነበርና እሱ ይሰራ ነበር ማሪዬ ጋር እና እኔና ሳውዳ መሀመድ እዛ ተቀጠርን። ማሪቱ ካሳንቺስ ከፍታ አምባሰል በሰራችበት ታይም በጣም የሚገርም ናላሙዲን የሚመጡበት ታይም ነበረ። ኬኬ ብርድ ልብስ በጣም ፉክክር የብር ሽልማት የነበረበት የልጅነት ጊዜ በጣም ነው የምወደው እውነት ለመናገር። ትልቅ ሽልማት ግን ስንት አግኝተሽ የሚያስደነግጥ በዛ ሰዓት? የመጀመሪያ የተሸለምኩት ከኬኬ ብርድ ልብስ 5000 ነው። 5000 መሬት በዛ ሰዓት ትገዛለህ? መሬት ይገዛል። ትቀልዳለህ እንዴ? ፋድኮ ነበር። በግሩፕ ነበር ናላሙዲን የሚያስቀምጡት። ብሩ ሊሚት አልነበረው መሶብ ስለነበረ እሷም ትዘፍን ነበረ ምናምን። ከዛ እሷ ጋር እንደሰራው እንደነገርኩ ባህሪ ሄድኩኝ። ልክ እንደመጣው እሱ አይቤክስን ይዞት ስለነበር ለ6 አመት አይቤክስን የሰራሁት። በጣም ትልቅ ቤት ነው። ፍቅር አዲስ ነበረች።
ፍቅር አዲስ፣ ጌታን ላይ ማን ነበረ ማለት ዘፋኞች ትልልቅ ዘፋኞች ነበሩ አብሬያቸው የሰራሁት ለ6 አመት። ከ6 አመት በኋላ 2000 አበሻ የሚባል አጋጣሚ እድሉን አገኘውና እዛ ስገባ የጥላውን ዘፋኝ እና አራግዬ የሚባሉ አሁን አራግዬ ካወቀው አሜሪካ ነገር ያለው የጥላውን ዘፋኝ እና ማሊ ደመር ያባቴ ማለት ሰዎች ነበሩና 2000 አበሻ ለተወሰነ ጊዜ ነው የሰራሁት። አጋጣሚ አብይ ደወለልኝና እልፍኝ ወደ ቦሌ ብራስ ተከፍቶ አዲስ ቤት የሚገርም ቤት ነውና እኔ እዛ ምናምን እዛ ገባው። ረጅም ጊዜ ነው የሰራሁት። እዛ እየሰራው ነው ወደ ስዊድን ሀገር ሄድኩት በስራ። አዎ በዛው በቃ ከስዊድን ነው ወደዚህ ሽፍት አድርጌ መጣሁት። ስዊድን በቃ ጠፋሽ? ጀርመን የሞከርሽው? ጠፍቼ ሳይሆን ህጋዊ ነው የሄድኩት። 5 አመት የስራ ፍቃድ ነበረኝ። መርከብ ላይ ነበር የምሰራው ወደ ፊንላንድ የሚሄድበት መርከብ ላይ እዛ ነው የሰራሁት። የመጀመሪያው ከባድ ስራ ነበር የሰራሁት። ከዛ መርከብ ላይ አንድ በራስ ቲያትር ዲጄ ነበረ ቶሚ የሚባል በጣም የተባረከ ልጅ ቋንቋ ሳልችል ምናምን መታለች ሲባል በጣም የወደኝ ጓደኛዬ ስለነበር በሱ ኃላፊነት እዛ መርከብ ላይ ገባን። ያው ጽዳት ነው የሚሰራው መርከብ ላይ 2 አመት ያለማቆም ነበር የሰራሁት። ከዛ ነታሜ ነኝ እዚህ ምናምን ሲለኝ እሺ ብዬ አምኜው መጣሁ ወደ ታላቂቱ ለንደን። አዎ መጣሁ እንደዚህ በሱ ኃይል በፍቅር ያኔ ስካይፒ ምናምን ነበርና በእነሱ ኃይል ምናምን ጭቅጭቅ ሞር የወሰደው ግን እኔና እሱ አብረንም ስላደግን በቃ መምጣት አለብሽ ሲለኝ እሺ ብዬ መጣሁ። ስዊዘርላንድ ኳስ ነበረ የአውሮፓ ምናምን። አዎ የአውሮፓ ኳስ አብረው እዛ መጣ ተቀበለኝ። ፈረንሳይ ጣለኝ። በ9ኛው ቀን ገባ መጣ ወደዚህ። ጥሩ ነበረ። ያ ስታወሪ በቃ የነበረውን ላይፍ ስታይል እየሳልኩት ክለብ ትሰሪያለሽ፣ ከዛ ደግሞ ቅጥር ነሽ። ሶ በዛ ጊዜ ብሔራዊ ቲያትር ቀጥርተኛ መሆን ወይም በሀገር ፍቅር ቀጥርተኛ መሆን አሁን ላይ ላይክ እንዴት ነው ሴሌብሪቲ እንደሚባለው የለም። ለምን ቲቪ ምናምን ላይ ብዙ ስላልነበር ሰው ብሔራዊ ቲያትር ይመጣል፣ ሰው ብዙ ሰው ያይሻል። ሰው በጣም ፖፑላሪቲው ነበረ። እንዴት ነው ዝናውንና እንትኑን ያቻቻል? አክቱና አክት በለው እንጂ አይ ኢቭን እኮ እዚህ ያሉት እንኳን ሙያተኞች አንዳንዶቹ አገር ፍቅር ነው ብሔራዊ እሷን ለማየት ብለን የምንሄድም ነበር አሉ። ለምን? በቃ እሷን ለማየት ሩቴ ተብሎ ፎዚያ ተብሎ ሙያውም መልክሽም ስላለ ሙያሽም መልክሽም ስላለ ስራዬ ብለን ነበር የምንሄደው። ምን አለበት ነግሩኛ። እኔ አይ በጣም አጥፍተዋል። እኔ ነገርኝ አልነገሩኝም። ኦኬ ምን አድናቆት ምናምን ግን ደብዳቤ ምናምን ይደርስሽ ነበር? አይ ደርሰኝ። አረ ይደርሳል። ግን እንትን የማትገምቺው ግን ወዳጅ ምናምን አፍቃሪ አልነበረም? የዛ የሚያስቸግር ምናምን የማትረሺው? አይ አልነበረም። አንገቴን ደፍቼ ነው የምሰራው ነው የድሃ ልጅ ስለነበር አይ አልነበረም። አይ እንትን ነው እንደውም ማረሰው በጣም የስራ ፍላጎት ስለነበረኝ በቃ እዛ ምሰራለሁ ናይት ክለብ ምሰራለሁ ምናምንና በጣም የቀለጠው መንደር ምናምን የተጀመረው እኛ ያለን ነውና የቀለጠው መንደር ሲል ቲቪ ላይ ማስታወቂያ ውዝዋዜ ምሰራው ነው ነበር። ኦኬ እና እዛ ስለምንሰራ ሁሌ እሷ ምናምን ሲሉ እኔ እኮ በጣም በቃ እናቴን ጠዋት ፀሐይ ሙቄ ውጭ አርጊያት እዚህ ሰርቼ ሮጬ እዛ ሂጄ መልሼ ናይት ክለብ ምናምን። ስለዚህ የትም ስራ አገኛለሁ፣ የትም ነው የምጠራው። ከዛ ከባህሪን ደርሼ ስመጣ ቤቴ መጡ። አንድ አማ የሚባል ተወዛዋዥ ነበረ። አየው ምናምን እንደዚህ ምናምን አለና በጣም ጎበዝ ልጅ ናት ምናምን ብሎ እናትሽ የት አሉ ፀሐይ የምታሞቂያቸው ምናምን ሲል እኔ ነኝ የመጀመሪያ ልጅ እናቴ ያንገላት የማምለጫ ሰበብሽ ነበር። አበደ እናቴ እሷ ናት ስለው እንዲህ እያለች ምናምን አለና መስራት አለብኝ እንዴ የሄድኩ ልሰራ ነው። እኔ ሀብታም ልጅ አይደለሁም። ስለዚህ እንደዛ ብዬ ነበር ሰራ ነበር። ደስ ይላል። ግድ ነው። ስለ እንትን ደግሞ እናንሳ።
ከሙያሽና ያው የሁላችንም ቤተሰቦች ቀጥ ለጥ ብለን ትምህርቱን እንድንማር ነው የሚፈልጉት። አንቺ ወደዚህ ሙያ ስትገቢ ኤርሊ ኤጅ ላይ ነው የጀመርሽው። ስቲል ተማሪ ነበርሽ ምናምን አክሴፕታንሱ አሪፍ ነበረ? ከቤተሰብ ድጋፍ ምናምን ነበረሽ? አይሆንን ለመናገር አልነበረም። የምትማሪው ወደፊት የሚጠቅመው ላንቺ ነው ምናምን ትለኝ ነበረ። በጣም ኃይለኛ ነበረች እና እኔን የጎረቤታችን ጋዜጠኛ ደረጀ መጽሔት ላይ እንደውም ተናግሬያለሁ፣ አመስግኘዋለሁ። አሁን የሚያስታውሰኝ አይመስለኝም፣ ልጅ ነበርኩና እሱ ያገባት ሚስቱ እህቷ እኛ ጎረቤት ነበረች ከማዘንባልና እሱ እንዲነግርልኝ አድርጌ ለእናቴ ያሳምኑልኝ የመጀመሪያ ናይት ክለብ እንድሰራ ያደረገኝ ሰው ጋዜጠኛ ደረጀ ነው እንጂ እንደ ማንኛውም ሰው ከባድ ነው። ምድር ላይ እንደኔ የተመታ ልጅ የለም። ዱላ እንደኔ የተመታ ምድር ላይ የለም። ማንም እህቶቼ ወንድሜ አልተገረፉ። እኔ ዓለም ላይ ያለው ዱላ ሁሉ እኔ ላይ ወርዷል። የሁሉንም በቃ አንቺ ተቀበለሽ ነው ያሳለፍሽላችሁ። ጠዋት ማታ እንደምመታ ሲነጋ እንደምመታ አውቃለሁ። ስለዚህ ትምህርት ቤት እሄዳለሁ፣ በሬ ዛፎረም እሰራለሁ። ማታ በቤታችን ፊት ለፊት ቆማለሁ፣ ግቢ እስከምንባል እገባለሁ። ጠዋት 12 ሰዓት ላይ ልክ አባቴ ህንጻ ኮንስትራክሽን ይሰራ ነበር። ልክ እዛ ሲሄድ ያ ሁሉ ዱላ ያለም ዱላ እኔ ላይ ነበር የሚወርደው። ተመትቼም እሄዳለሁ። ኔክስት ዴይም ትሄጃለሽ? እሄዳለሁ። በቃ እንደሄድኩ እሱ አስፈቀደልኝ። የመጀመሪያ ስራ የሰራ ነው ዳክሰን የሚባል ሰፈር ነው። ናይት ክለብ እዛ ጀመርን። በቃ እንትን አልኩ፣ ጎረመስኩ፣ ብር አመጣሁ። መድረክ ስትሰሪ ግን ፋሚሊ ምናምን የጋበሽበት መድረክ ነበር ወይ? የብሔራዊ ቲያትር ማንም ሰው አይቶኝ አያውቅም። በጣም በሚያሳዝን ሁኔታ ቲቪ ላይ ነው የሚያዩኝ። ያኔ ቲቪ በጣም ነበረ፣ ከዘፋኞች ጋር ቲቪ ብዙ ስለነበረ ወይኔ ልጅሽ ምናምን እየተባለ ስሜ ሲለጠፍ ምናምን ተተውኩ እንጂ ማንም ሰው አይቶኝ አያውቅም። ቤተሰቤ ጋብዤም አላውቅም። በጣም አድካሚ ስለነበረ እኔ እንጃ ጋብዣቸው አላውቅም። አይተውኝ አያውቁም ማንም ሰው። እስቲ ስወዛወዝ በአይኑ ያየኝ የለም የኔ ቤተሰብ። ቲቪ ላይ ብቻ ነው? አዎ ያዩኝ ክሊፖች ክሊፕ ላይ ቲቪ ላይ ነው እንጂ። አሁን እኔ ዛሬ እንደገባው የመጀመሪያ ስራዬ ቅዳሜ ገበያ የሚለውን ከፍትና ሩቴን አያታለሁ እዛ ላይ። ያው ምን ያህል ክሊፕ ሰርተሻል? ብዙ ክሊፕ ሰርተሻል? በዘፈን አልወጡም። የመጀመሪያ በኢትዮጵያ ሲዲ ይሄ የቺ ሲዲዋ የለችም፣ የመጀመሪያውን የሰራ ነው እኛ ነው። በፊት ትልቁ ነበር ከናብተ ሚካኤል ጋር ምናምን ብዙ ነበረን። ይሄኛው ግን ወጥቶ እንደሱ የተሸጠ ክሊፕ በህይወት አይቻልም። ኮሌክሽን ነው፣ ዘፋኝ ኮሌክሽን። ውዝዋዜ ግርማ ምናምን ገኒ ማአት ተወዛዦች ነበርን ስንሰርተን ሲዲው እንጃ እንደዛ የተሸጠ የለም። የመጀመሪያው 150 ብር ነው ምናምን የሰጡ። እግዚአብሔር ግን ጥሩ ነበረ በሰዓቱ እንደዛ እንደሚሸጥ ስለማናውቀው እኛም አላወቅንም። ሲሸጥ ሲታተም ሲሳተም እና አንድ ጊዜ ሳየው ከርቀት ነው ካሜራው የቀረጸው። የሆኑ ድቅቅ ያሉ ልጆች እንዲህ ነው የምንለው። እንዴት ሰውን እንደገዛ እንዴት ሰው እንደገዛ ደስ ይላል። አያ ሲያልፍ ምናምን አለ ቪዲዮ ላይ እግዚአብሔር እንደው ሲዲውን ፈልጌ ማመን ነው የሚያቀርበው። ዋው ደስ ይላል ብናገኘው በእናት በቃ እንደዛ ከናብተ ሚካኤል ጋር ራሱ ስንሰራ የሆነ ስቱዲዮ ውስጥ እንደዚህ ገብተን ጥግ ላይ አድርጎን እንደልቀዋለን። በቃ ከለሩ ምኑ ያው በሰዓቱ ኮቪድ በቃ የሰቀለ ነው ተብሎ ነው። ይሄ ግን አይሰቅልም። አያ ያለፈ ከኋላ በፊት ለፊታችን ይሄዳል። ካሜራ ተደቅኖ እኮ እየተወዛወዘ አክሽን አየው ገብቶ ከኋላ አለ ምናምን። ሜዳ ላይ ነው የምንሰራው። ርቀታችን ልነግር አልችልም። ብን የሚል ነገር ነው የሚታየው። የቀረበም የለም። እሱ እንዴት እንደተሸጠ አላውቅም። አይ ቲንክ ሜቢ የመጀመሪያም ሲዲ ስለሆነ ለሰው ዩኒክ ነው። ከዛ በኋላ እና ቤት ሰርተዋል። እንደዚህ ሙዚቀኞች ትልልቅ አድርገው የሚገርም ስራ ሰርተዋል። በዛን ሰዓት ነው ዱባይ ሄድኩት፣ ወደ አቡዳቢ ሄድኩት። ካቀረብሻቸው መድረኮችስ ላይ አሁን ብዙ መድረኮች አሁን ስቴጆች እንግዲህ በጣም ያልገለጽሻቸውም ብዙ ስቴጆች ተሳትፈሻል እና ይሄ ስቴጅ ላይ ከአይምሮ አይጠፋም የምትዩ ስቴጅሽ ላይ? ሁሉም ትልልቅ ነው። አሁን ሚሊኒየም
ማንም መስራት የሚፈልገው ነው አይደል? የመጀመሪያው 2000 ተብሎ መክፈቻ ሆነ 2000 የሚባለው ቁጥር ሰምተክ አስበዋል። እና ተመልምለ እንደ ጥምቀተ ባህር ማት ሰው ነው የብሔር ብሔረሰብ እየሰራ እያለፈ አንተ በትልቅ ስቴጅ መታየት በጣም ትልቅ ነው። ከእንደገና ከነዚህ ከሚያካክሉ ሰዎች አርቲስቶች ከውጭ መጥተው እነሱ ቢልድ ባረጉት ስቴጅ ላይ አንተ የመጀመሪያው ከፋች ስትሆን ግን ምንድነው አናስተውለው ብታይ ሰርተን ሮጠን ልክ የኛው ሙዚቃው ሲያል የናይት ክለቡ ስላለ እኔ ቆማ ስዘፈን አላየዋትም እንጂ ወደ ናይት ክለብሽ ነው ወደዛ ሁሉም ሲመጡ የመጀመሪያውን ሰርቼ በሩጫ ወደዛ እንጀራክ ነው ቢዮንሴን ለማየት ምናምን እንኳን በቃ እንትን አላለች። አረ ማንም ተወዛው አይጓጓም። የኛን ጓጓ ማይገርም ይገርማል። በቃ ሁሉም ሰው ተበትኖ ወደ ናይት ክለቡ ነው የሄደው ከተወሰነ ሰው በስተቀር። ላይፋችሁም በጣም ቢዚ ነበር ማለት ነው። ወይ በጣም አይ ደስ ይላል። አሪፍ ነገር ነው ያነሳ ነው። በመሃል እረፍት እናደርጋለን። እረፍት ከመውሰዳችን በፊት ቻሌንጅ አለ። እዚህ ኖር ፖድካስት ላይ የሚመጣ ሰው የሆነ ቻሌንጅ ይደረጋል። ከኖርማል ከተለመደው ከሚያረጋው ነገር ወጣ ያለ እናስሞክረዋለን። ሰውሩቴንም አንቺንም እናስሞክርሻለን። እሱን እናረግና ብሬክ ወስደን ክፍል 2ን እንቀጥላለን። እሺ ቻሌንጃችን ይሄ ነው። እዚህ ጋር እንደምታዩ የተለያየ ነገር ነው ያለው። ታሽከረክሪና የወጣልሽ ነው ቻሌንጅ የምናረግሽ። እድል ላይ እንዴት ነሽ? በራስሽ እድል ነው ለክፉ አልሰጥም። በቃ በደንብ ነው የምታሽከረክሪው። ከብሬክ በኋላ ስንመለስ ነው የምታል። በደንብ ታስኩት። ኦኬ ምን ይላል? እቺ ቀስታ ያለችበት ምንድነው? ሜም ነው ፍጠር ነው እዚህኛው ላይ ነው። ይሄ ነጭ አይደል? እቺኛዋ ቆይ ድጋሚ አድርጊው። ለምን ሴንተር ላይ ስለሆነ በቃ ድጋሚ አድርጊው። ከሁለት አንዱ እሺ ምን ይሁንላ? ማየም ወይ ፍጠር? ፍጠር እናድርግ። ኦልራይት ጋይዝ ከብሬክ በኋላ እንመለሳለን። ሰብስክራይብ እያደረጋችሁ ቆዩን። ቀዩን ጠንቆል እያደረጋችሁ ዊ ባክ። ያገር ሰው በፍቅር በጤና ያክብሮ ኖር እሺ የኖር ቤተሰቦች እንዴት ናችሁ? ተመልሰናል ከብሬክ በኋላ። ዊ ባክ ሰብስክራይብ አድርጉ ይህን ቻናል፣ ቤተሰብ ሁኑ። አሪፍ ነገሮች ነው ይዘንላችሁ እየመጣን ያለ ነው። ሜክ ሹር ሰብስክራይብ። ቀዩን ጠንቆል እያደረጋችሁ አይከፈልበትም። የኖር ቤተሰብ እየሆናችሁ በሩት ስም የሆነ 1000 ሰብስክራይብ ሰብስክራይብ አድርጉልኝ። 1000 እኔ ክሳለሁ በእውነት ፎሎ አረጋችኋለሁ፣ ሰብስክራይብ አረጋችኋለሁ። ፕሊዝ እንዳታዋርዱኝ ፕሊዝ። በየሳምንቱ የምናመጣው እንግዲህ የራሱ ቻሌንጅ ያለው እሷ 1000 ሰብስክራይብ ብላችኋለች። እንግዲህ እንዳታሳፍሯት። ከብሬክ በፊት ቻሌንጅ አድርገናት ነበር። ሩቴን የደረሳት ማየም ቢሆንም ግን ኤክሴፕሽናል የሆነ ዲሲሽን ወስነን ድምጽ ሞክር ነበረ በልጅነቴ ስላለች ያን ድምጽ ሳንሰማው ማለፍ አንፈልግም አይደለ? ስለዚህ የሆነ ሙዚቃ ታቀርብልናለች። የማንን እንደምታቀርብልን ቆየት ካለ ከአስቴር ከበደ ነው። ይቅርታ ይደረግልኝ፣ እኔ ዘፋኝ አይደለሁም። ይቅርታ አስቱዬ በጣም መወዳት ናት። ድሮ ፎረን ዘፍነው ከነበረው አንድ ዘፍኙ ነበር። አንድ ጫወትላችሁ። ናይስ ደስ ይላል። ትንሽ እሺ። አካል ገላ ገላ የኔ ገላ መውደድ ገላ ገላ የኔ ገላ ናፍቆት ገላ ገላ የኔ ገላ ናፍቄ ገላ ገላ የኔ ገላ መውደድ ገላ ገላ የኔ ገላ ናፍቆት ገላ ገላ የኔ ገላ መውደድ ገላ ገላ የኔ ገላ ናፍቄ ገላ ገላ የኔ ገላ እኔም ብለህ መተህ የኔ ገላ ካጣኸኝ ከቤቴ የኔ ገላ ይቅርታም ልጠይቅ የኔ ገላ ክሰሰኝ በሞቴ የኔ ገላ ናፍቆት ገላ ገላ የኔ ገላ ብሩኬ ገላ ገላ የኔ ገላ። አመሰግናለሁ። አሜዚንግ በጣም ያምራል። እንዴ የሚገርም ነው። አለ አውቀሽ ነው ይቅርታ የጠየቅሽው ለድምጼ ምናምን ብለሽ። እንደው አንድ ክሊፕማ ሳንሰራበት ይሄ ድምጽ አያልፍም። እንሰራበታለን። አይ ደስ ይላል በእውነት ቆንጆ ድምጽ ነው ያለሽ። ሙሉ ቀን መስማት እንችላለን። በገላ አለቀ። ራቁቱን አረች ሰውዬው በገላ አለቀ ሰውዬው። ብሩክ ቃሉን ያቆም። አይ ደስ ይላል።
አሪፍ ነው። አሜይዝን ብዙ ነገር እያወራን ነበረ እንግዲህ ከብሬክ በፊት ብዙ ዓለምን የዞርሽው በሙያሽ በጣም አሜዚንግ የሆኑ ኤክስፔሪንሶች አሳልፈሻል። ከዛ ደግሞ ዞረሽ ታላቂቷ ከተማ ለንደን እንግሊዝ ላይ ቪንቴጇ ላይ ከትመሻል። ኑሮሽን ያረግሽው እዚህ ሀገር ነው። እንዴት ነው ለንደን? እንዴት ናት ኢንግላንድ? እንዴት ነው አንቺን ትሪት እያደረገችሽ ያለችው? ተመችታሻለች? እኔ እግዚአብሔር ይመስገን ስደት አላውቅም። እግዚአብሔር በሚያውቀው ያው እንደነገርኩክ እዚህ ሁሉም ጓደኞቼ ስለነበሩ ያው ወንድሜን ታሜን ብዬ ነው የመጣሁት። በቃ ከእናት ቤት ወደ እናቴ ቤት ነው የገባሁት ማለት ትችላለህ። እኔ እናቴ ቤት በህይወት እያለሁ በሱቅ ከፍቼ አላውቅም። ሁሌ የምለው ነገር ለሱ ስለሆነ እዚህ መጣው ሁሉ ነገር አልጋ ባልጋ ነው የሆነልኝ። እኔ ምንም የተቸገርኩት ነገር የለኝም። አሁን ሌላው ሰው እኔ ስል ሁሉም እንደዛ ነው ማለት አይደለም። ቻሌንጅ አለው። እኔ አልገጠመኝ እግዚአብሔር ይመስገን። ቤቴ ነው የመጣሁት እሱ ስላለ ጓደኞቼ ሁሉም ስለነበሩ እሱ ጋርም ስላረፍኩኝ መስመሩን፣ መንገዱን፣ ስራውን ሁሉ ነገር ስላሳየኝ እንደዛ ነው። ስዊድንም ሀገር ሆኜ በጓደኞቼ ማአት እንደውም ክሬዲቱን መውሰድ ካለበት ተስፋዬ ሞላ ተወዛዋዥ ራስ ቲያትር የነበረ በጣም ጀግና ተወዛዋዥ እሱ ነው ወደ ስዊድን ሀገር እንዲሄድ ያደረገኝና በብዙ ጓደኞቼ ነው ስዊድንም ሀገር ምንም ሳላይ ነው የመጣሁት። እዚህ ምንም ያየሁት ነገር የለም። ቤቴ በለው። ከዛ ደግሞ ላይክ እንደ ኢትዮጵያ ነው ሁሉ ነገር እዚህ በጣም እኔ ወረቀቱን በአንድ ወር ሁሉ ነገር ጨርሼ ነው ሲስተም ውስጥ የገባሁት። ነገሮቹ በቃ ስክትክት ስላለ ሌላው ደግሞ ቻሌንጅ ይገጥማል። እኔ ስላጋጠመኝ አይደለም የኔን ስናገር እኔ እድለኛ ነበርኩ እንዳጋጠመኝ። ከተማውንም ወደሻታል ላይ ሀገሪቷን እንደመጣው ከባድ ነበረ። ከስዊድን በጣም ኳይት ሀገር ስለመጣው ትንሽ ተቸግሬ ነበር። እዚህ ትንሽ ቢዚ ነው እንዴ ቮሚት ምናምን ነበረኝ 2 ወር በጣም አስቸግረው ነበር። መጥፋቱ ከያኔ ነው የጀመረው። በጣም ዛሬ ከጠፋች አስበው ሁሌ ነው የምጠፋው እና እስካሁን አልለመድኩም በመጥፋት ግን እንጃ አመስግኜ ነው የምኖረው። ሁሌ በጣም ነበር እንደውም ጧት ቤቴ 7ኛ ፎቅ ላይ ወጣና 1000 ዓመት ንገሺ አቤት ተላልኩኝ ነው ሁሌ እግዚአብሔርን ሁሌ ነበር እምላት እና አመስገኝ ነው። ናይስ። ሌላኛውን ኢሮፓ ሀገር አይተሽ መጥተሽ አሁን እዚህ ላይክ የአርቱ እንቅስቃሴ እዚህ ያለው እንዴት ነው? ብዙ ያው ወደ ስራ አለም ስለገባው አልተሳተፍኩም። አንደኛ በጣም ለምን ነበር ከዚህ ህይወት ለመውጣት በሌላ መንገድ ሳይሆን አንዳንዴ ውዝዋዜም ከእድሜ ጋር የሚሄደው አካል ከእድሜ ጋር ምናምን ሲሆን ደስ ይላል። አሁን ደግሞ የተፈጠሩ ልጆች ኮምፒውተር በላቸው ፈተው ነው የሚገጥሙት። በጣም ጎበዝ ተወዛዦች ስለሆኑ ከእድሜ ጋር ይሄዳል ውዝዋዜ። ስለዚህ ወደዛም አልኩም። ትንሽ ደግሞ ወደ ባይብልም ማንበብ ጀምሬ ስለነበር ያው ለምን ነበረ መቼ ነው የምታወጣኝ በቃ አልፈልግም ምናምን። የሚገርም በጣም አልቅሼ ከመለመን በቃ ተወዛዋዥ በቃ እኔ እንደዚህ ፈልጋለሁ ያንተን መንገድ ምናምን እያልኩኝ አንዷ ልጅ እንዴ እግዚአብሔር እኮ መሸጋገሪያ ነው የሰጠሽ እንደዚህ አይባልም አንቺ እኮ በዚህ ነው እንጀራ የበላሽው ምናምን ስትለኝ ክሊክ ያደረግብኝ ነው ኦኬ ምናምን ብዬ ልክ ስዊድን ሀገር በሮብ ገብቼ ቅዳሜ ስራ አገኘው ዝዋዜ ናይት ክለብ ስታር ላይት ይባላል። የገብቼ ሮብ ስራ ጀመርኩ። እየዬ ማይ ባይብል ልጅ ከዛ ተሻግሬ ስመጣ እዚህ ታወዛውዘኛል እንዴ ምናምን ብዬ 2 ወር ሰርቼ እዛ ወደ መርከቡ ስራ ስገባ አቆምኩኝ። እዚህ መጥቻ 1-2 ክሊፕ ሰርቻለሁ። ከዛ በኋላ ግን አልሰራው። ኦኬ አለ ስራው እኮ አለ ግን ቱርም ምናምን ሄደናል። ግን ያው ፍላጎት አለመኖር አለ አይደል? በቃ መተው የተወዛወዝኩም አይመስለኝም። የሚገርምክ ውስጤ የለም ያ የሙዚቃ እንትን የለም። የሆነ የበሰልክ ወደ እግዚአብሔር መንገድ መቅረብ ስትፈልግ የተሻለ ነገር እግዚአብሔር ከሰጠ ያንን ደግሞ ለሚቀጥሉት ትውልድ ትተውና አንተ ሌላ ስራ መስራት ድርቅ ብለዛ ላይ ባትቆይ ጥሩ ነው። የሚወድ ሰው መወዛወዝ ይችላል። ጥላቻ ሳይሆን በቃ መተው በቂ አርግ ያለው በቃ በዚህ ሙያ የሚያስፈልገው ድረስ ሄጃለሁ። ሁሌ ደግሞ ላረጋው አልችልም ነው በቃ። ምክንያቱም እንዳልሽው ከእድሜም ጋር የሚሄድ ነው። ከዛ ደግሞ አይ ቲንክ የሆነ ፕሮፌሽን ላይ ደርሰሽ በቃ በቂ አረኩ ብለሽ ስታስቢ ሌላ ነገር ደግሞ ማድረግ ትፈልጋለሽ በህይወትሽ።
በቂ አረኩኝ ሳይሆን ከኔ የተሻሉ በጣም እስካሁን የሚወዛወዙ ስመጥር የሆኑ ተወዛዋዦች አሉ። በአሁንም እድሜ ሳይገድባቸው ዓለምን ማንቀጥቀጥ የሚችሉ ተወዛዋዦች አሉ። አሁንም ነው የምልህ። የኔን ግን ስነግርህ እኔ በቃኝ። አዎ ቆየው በቃኝ። አይመጣልኝም እንደዚህ ልወዛወዝ ካልኩኝ እችላለሁ፣ ግን አይገፋኝም። አይገርም? ምንም አይገፋኝም። እንጀራ በልቼበታለሁ፣ አገር አይቼበታለሁ፣ ቆሜያለሁ። እኔን ሰርቶኛል። አመስግነ መቀየስ ነው ያለብክ። ብዙ አሪፍ ነገር ነች። አሪፍ ነች። እዛ ላይ ስታክ ባታረግ አሜዚንግ። ኢን ጀነራልስ ላይ አሁን አርቱ ላይ ብቻ ሳይሆን አሁን እዚህ ለንደን ስትሆኝ ብዙ አበሻ ነው ያለው ምናምን ከእንቅስቃሴ ከኮሚኒቲ ጋር ምናምን ምን አይነት ነገሮች የታዘብሽው ነገር አለ? እኔ እንጃ። እኔ ያው ከሙዚቀኛው ጋር ስላለው መጥቼ እዛው አብሬያቸው ከሰራሁት አብሬያቸው ካደግኩት አብረን ከነበርን ሰዎች ጋር ስለሆነ ያለ ነው። መጣን ወደ ስራ አለም ነው የገባ ነው። ኮሚኒቲውንም ኮምፕሌኑንም ምንም እናውቀው ነገር የለም። ይመሻል ይነጋል። የራሳችሁ አለም ነው ያላችሁ። አዎ ይመሻል ይነጋል። ምንም አዲስ ነገር የለውም። ትሰራል። ጠዋት እንወጣለን፣ ማታ እንገባለን። ፋሚሊ ነን፣ አንድ አካባቢ ነን፣ እንገናኛለን፣ ባህል አብረን እናሳልፋለን። አለም ምን የተከናወነች እንዳለ ራሱ አናውቅም። ስለዚህ ለኮምፕሌኑ እኔ የለሁበት ምንም ያየሁት ነገር የለም። የራሳችሁ አለም ስላላቸው ምኑንም ባዱ አያዩትም። ራሱ ኮምፕሌኑ ላይ ያለውበትም ያልሽው አባባል ገዢ ነው። ምክንያቱም ሁሌ አውርተ ነው እንትን ነው ለውጥም የለውም። አሪፍ መልስ ነው ማለት ነው። ናይስ። ህብረታችሁም ደስ ይላል። ባይዞ እዚህ ሀገር አሁን እንደ ባለሙያ ተሰባስባችሁ በሀዘኑም በደስታውም አብራችሁ ነው የምታሳልፉት። አሪያ መሆን የምትችሉ ናችሁ ለሌሎች። በሌሎች ለምሳሌ ሌሎች እዚህ ሀገር ጸሐፊያን አሉ፣ ህብረት አይተን አናውቅም አይደለ? በሌላ ሙያ ውስጥ ያሉ አሉ። ግን የእናንተ የሙዚቀኞቹ በቃ እስካሁን ያው ፋሚሊ ሆናችሁ ምናምን በብዙ ነገር አብራችሁ ነው ያላችሁትና ኢትስ አሜዚንግ። ምንድን ነው ሚስጥሩ የሚለውን በዚህ እስቲ እንደውም ላይክ የጓደኝነት ላይ አሁን እናንተ ሙያው አስተሳስሯችሁ ጓደኛ ብትሆኑም እዚህ ሀገር ላይ ደግሞ በተለያየ አይነት ነገር ላይ የሰፈር ልጅነት አስተዳዝሮት በስራ ቦታ ተገናኝቶ ጓደኛም ይሆናልና እስቲ የእናንተ ይሄን ያህል ዓመት የመዝለቁ ሚስጥሩ ምንድን ነው? አንደኛ አብሮ ማደግ ነው። ሁለተኛ ደግሞ ሁላችንም እንተዋወቃለን። ሁሉም ንጹህ ልብ አለው። ስራ ነው፣ ህይወት ነው። ሁሉም የራሱ ህይወት አለው። ሩጫ ነው። መጥቶ ቤቱ ማታ ያርፋል፣ ጠዋት ስራ። በዓል ሲሆን እንገናኛለን። ስንገናኝ ትላንትና ከቆመበት ነው የምንጀምረው። ትላንት ሀገር ፍቅር ስንሰራ እዛ ያለን ነው የሚመስለኝ ስንገናኝ። ወይ ብሔራዊ ቲያትር አንድ አመትም ላንገናኝ እኮ እንችላለን ከሌሎቹ። ልክ የሆነ ዝግጅት ላይ ስንገናኝ ግን የትላንትናው ረጅም አመት የተለያየን አይመስልም። ሞቅ አድርገን በቃ መሳቅ መጫወት፣ ሌላ ቫይብ ተፈጥሮ በቃ የሚቀጥለው አመት ደግሞ እንገናኛለን እና ከቆመበት ስለምንቀጥል ነው። እና ጥሩዎችም ስለሆኑ ስፔሻሊ ለእኔ እያንዳንዳችሁ ሁላችሁም በችግሬም በሀዘኔም ከጎኔ ነበራችሁ። ለእኔ አሻራ ያልጣለ የለም። ሆነን ለመናገር በጣም በጣም ነው የማመሰግናቸው። ያው መናገር አይጠበቅብኝም። እያንዳንዱ ሰው አሻራ ጥሏል። በሁሉ ነገሬ ላይ ነበረ ቀድሞና እግዚአብሔር ያክብርልኝ። በጣም ነው የማመሰግናቸው። እኛም በኖር ስም እናመሰግናለን። የእናንተ አይነት ፍቅር ለሁሉም ጓደኛ ይስጠንላለን። መደጋገፍን ምናምን አብሮ መሆንን ምናምን በሁለቱም በሀዘንም በደስታም በእናንተ ህብረት ውስጥ አይተናል። በባለሙያዎቹ ምሳሌ የምትሆኑ ናቸው። ሰው እናመሰግናለን። ሩቴ ደግሞ ሌላ ኳሊቲዋ እንደው ሳትጠቅስ አትለፍ የተባል ነው። ላይክ በጣም ለቤተሰቦቿ ሟች ናት። ቤተሰቦቿን ሉክ አፍተር ማድረግ፣ ቤተሰብ መርዳት፣ ሁሉም ስደት ላይ የወጣ ሰው ተግባሩ ቢሆንም ግዴታው ቢሆንም የሩቴ ደግሞ ላይክ በቃ ይለያል እና ዊአር ላይ በቃ ሁሉም ሰው ፕራውድ የሚሆንብሽ ነው በዛና እንዴት መጣ ያ የዳሊ ስለኩ ሁሉም የሁላችንም ነን ለማሳቅ ነው አስተዳደጌ መሰለኝ እና ምንን የኖርኩኝ ለነሱ ነው። በትክክል የኔን ህይወት አልኖርኩኝ፣ ግን ምንም ነገር አልጠግብም። እኔ ከማረግ እነሱ ቢያረጉ ነው ደስ የሚለኝ እና እግዚአብሔር ይመስገን ሰጥቼ አልጠግብም። በቃ የለኝም አይደለ፣ ግን በረከት አለው እንጂ
በቃ እግዚአብሔር ይሰጠኛል እና ሁሉም ሰው ለቤተሰቡ ነው የሚኖረው። ያው በየሰዓቱ እማጣቸው ነው የሚመስለኝ፣ በየደቂቃው በየቀኑ ነው የምደውለው። ምንም ያለ እነሱ ውስጥ ትንፋስ የለኝም። አሁን ብዙ ስለ ቤተሰቤ ባልጠይቀኝ ካለው ነገር ከደረሰብኝ ነገር ታናናሾቼ ስላሉ እነዛን ነገር ራሴ ይዤ ነኝ ያለሁት እና እኔ ባወራሁት በተናገርኩት ቁጥር እነሱን እጎዳለሁ። ምክንያቱም እኔ በተከታታይ የደረሰብኝ ሀዘን በጣም ከባድ ስለነበረ እንደ ማንኛውም ሰው ይሄ ሱስ ውስጥ አለመግባቴ እግዚአብሔር ፈራ እግዚአብሔር ስለነበረኝ ራስን አለማጥፋት በጣም ብዙ ነገር በውስጥ በመቻል እግዚአብሔር የለም ብዬ የደረስኩበት የደመደምኩበት ጊዜያቶች ነበሩ። ከዛ ደግሞ እሱ መልሶ ሲያቆመኝ ምንድን ነው የሚፈልገው ምናምን ያልኩበትም ጊዜ አለ። በእኔ አቅም አይቻልም። በእኔ ቆንኩት በእኔ ሳይሆን በእግዚአብሔር ስለሆነ አሁን ብናገረው ብዙ ይጎዳሉ። እነሱ እንዳይጎዱብኝ ይለፍ። ለእኔም ጥሩ አይደለም። እኔ የተሰበርኩበት ነገር ነውና እንዲህ ተፈጥሮ እንደዚህ አርጌ አይባልም። ለእናትህ ለእህትህ ሁሉም መስዋዕት መክፈል ግዴታ አለብህ። ያንን ደግሞ ያደረገው እግዚአብሔር ነው፣ እኔ አይደለሁም። ብታሳክም እስከ ጥግ ህይወትን መስጠት እስካለብህ ጫፍ ድረስ ብትደርስ እነሱ ላንተ መስዋዕት አድርገው አሳድገዋል። መክፈል አለብህ ግዴታ። እኔ ያደረኩት ያንን ነው። የተሰጠኝን ነው የሰጠሁት። ቢችሉ ቢኖሩ በህይወት ጥሩ ነበር። ነፍስ በገንዘብ አይገዛም አይደል? እግዚአብሔር ያለው ነው የሚሆነው። እስከ ጥግ ሞክሬያለሁ። ጥሩ አይደለም። ወደ ሌላ አይ እንለፍ። ደስ የሚለው ነገር ምን መሰለሽ፣ አንቺ በህይወትሽ ትክክለኛ የሚመስልሽና መልካም የሚመስላችንሽን ነገር ስላረግሽ ከዛ በኋላ ያለው ነገር በአንቺ እጅም ስላልሆነ እንትን ማለት አይደለም። ግን በዛ ውስጥ የአንቺን ጥንካሬ ምናምን እናያለን ነው ስቲል ስትሮንግ ሆነሽ ምናምን ቻሌንጁን አልፈሽ ራሱ እንደዚህ እዚህ ጋር ገብቶሻል። መኖር በጣም ትልቅ ነገር ነው። በጣም ቫልዩ የምንሰጠው ነገር ነው። ያ ይሄን ማለት ፈልጋለሁ። እንደ ፋሚሊም እንደ ቤተሰብም እያንዳንዱ ላይክ ጓደኞችሽም ስናወራቸው ኢቨን እኛም ፊልም የምናደርገው ላይክ እንደዚህ አይነት ጥንካሬ ሁሉም ሰው የለውም። እግዚአብሔር ላይክ እንዴት ነው ሲፈልግ ነው የሚሰጠው እና በዛ ውስጥ ሁሉም ያንቺን ጥንካሬና አንቺ ላይ በጣም ፕራውድ እንደሚያደርጉ ነው የነገሩን እና ከዛ አንጻር ነው ያነሳ ነው። መቆም አይቻልም። ማንም ሰው በራሱ ቆሞ አያውቅም። ማንም እንኳን በተከታታይ 3 ቤተሰብ ማጣት ምድር ላይ ማጣት የማትፈልጋቸውን ነገሮች እናትን የሚያህል እህትን የእህት ልጅ ከባድ ነው። በተከታታይ እነዚህ ነገሮች ላይ ሲወርዱብክ እኔ ችየው አይደለም የኔ አቅም ሆኖ ምናምን ሳይሆን ለታናናሾቼ 2 እህትና 1 ወንድም አለኝ። ለነሱ ስል ባወራው 10 ሰዓትም ማያልቅም እናገረው ባነባው። እኔ ለምሳሌ ማንባት አልችልም። አይኔ ታሟል። 2 ትንሽ ሳለቅስ አይኔን ደብለድ ስለሚጋረደው ከባድ ነው። ወደ ሌላ አይዞን ሩትሽ እሺ እግዚአብሔር ኦኬ ሶ ቀለል ያሉ እንደ ፋየር ኮስችኖች እንትን ቆይ ቲሹ ላምጣልሽ። አይኖ ከባድ ቢሆንም ግን እኛ አንቺን የሀዘን ስሜት ውስጥ መክተት አንፈልግም። በፋሚሊ ጉዳይ ውስጥ ያነሳ ነው ምንድን ነው ካለው ቻሌንጅ ሁሉ ነገር ውስጥ በቃ ምን ያህል ለፋሚሊ፣ ምክንያቱም ፋሚሊ ማለት ለሁሉም ሰው ትልቅ ቫልዩ አለው፣ ግን አንዳንዴ የምንከፍለው ዋጋ ይለያያል እና
ያን ለማሳየት ነው ለኦዲየንሶቻችን ለሚያውቁሽም ሰዎች ይሄን ፕሮግራም ብዙዎቹም ለሚከታተሉ እንዲማሩበት ነው። እዚህ ሀገር ፋሚሊውን ላይ አንዳንዱ ሰው ከወጣ በኋላ ኤቭሪ ነገር ፎርጌት አድርጎ የሚኖር ሰው አለና ከዛም አሁን ከአንቺ ብዙ ጥንካሬ ይማራል ብለን እናስባለንና ከዛ አንጻር ነው ያነሳ ነው። እኔ እዚህ እኮ አይደለም አገር ቤት ድሮ ካስታወሳችሁ ብሔራዊ ቲያትር ሳንቲም ተከቶ ነበር ስልክ የሚደውል ብቻ 20 ሳንቲም ምናምንና ሳንቲም አልቆብኝ 20 ቁጥር ቤት ምናምን ስልክ መጥቶ ነበርና አንዱ ተውሳሽ ወሰን አንተ የተረገምክ ጀርመን ያለውና ወስዬ በእናትህ ሳንቲም አለቀኝ አስደውለኝ ስልክን ስለው 20 ሳንቲም አይቀበልም አለኝ። ይቺ ኤርጌንዶ የምትባለው ስልክ ማለት ነውና በየ24 አሁን አላምንም ተንቼ ስነሳ አላምንም ተፈጥሮ ነው። በቃ በጣም ኮሙኒኬት ታደርጋለሽ። እያንዳንዱ ደውዬ ሁሉንም አሁንም መስማት አለብኝ። እያንዳንዱ ጠዋት ደውዬ ሰማለሁ፣ ማታ ሰማለሁ የሚከናወነውን አልተኛም። በቃ ኩሽ ባለ ቁጥር እኔን አታገኘኝም። ሌላ ዓለም ነኝ። መቆሜ ይገርመኛል። ለእግዚአብሔር መቆሜ እኔ 6 አመት ስራ አልሰራሁም። ከሲስተም ሁሉ ወጥቼ ነበር በእንደዛ አይነት ግን አንዳንዴ ያቆምከኝ ለምክንያት ምንድነው የምፈልገው ምናምን ነው የምለው። ያው ቤቴን ብሩክ ተቋል ለምስል ምናምን ልቆም ምንድነው የምፈልገው ከኔ ምናምን እላለሁ። አንዳንዴ ምክንያት አለ እንዲህ እንደሆነ እንጂ እንደሆነው ነገር ዛሬ እኔ እዚህ አልገኝ በጭራሽ አስብና ድንቅ ይጥላለሁ። አሁን የሆነ ነገር እንኳን ለማልቀስ ፈልጊ ወይ ምናምን ብዬ ጠዋት አንድ ሰው ታሞ ጠዋት ስደውል ወይ እህቴ ታማለች ወይ የሆነ ነገር ተፈጥሯል በቃ እኔ ነኝ የምጨርሰው እኔ ገፊ ስለሆንኩ ነው ብዬ ወዲያው ነው የማቆመውና ያንን ነገር አልፈልግም። ያጨረሽ ኦኬ እሺ በቃ ከዚህ እናውጣ። አሁን ፋየር ኮሽኖችን ጠይቅሻለን። የስ ኖ ይሄ ነው ማብራሪያ ምናምን አሰጭም። አሁን የሆኖቹ ጥያቄዎች ላይ ጊዜ መውሰድ አይቻልም። በዛ ላይ ይሄን አልመልስም ማለት አይቻልም። ለምን ብዙ ነገር ሸውዳ አልፋናለች። ዛሬ እዚህኛው ጥያቄ ላይ አናልፍሽም። ልታጣሉኝ ፈልጋችሁ ኦኬ ሶ የመጀመሪያው ጥያቄ ከሙዚቃና ከፊልም ወዴቱ ታዘነብያለሽ? ሙዚቃ ማለት ዘፈንና ፊልም። አንቺ ላንቺ የቱን ትመርጫለሽ? ፊልም ኦኬ። እስቲ ሩቴ ላይክ ጫማ ወይ ልብስና ጫማ ሰገዛ የቱ ነው የሚፈጥነው? ላይክ ለሷ ቶሎ የምትገዛው ጫማ ነው ልብስ? ብዙ ራሱ ይጠብቀኛል ብታይ እንዴ! በጣም የተረገመ ሀገር እንዴ! ግብት ስል ቁጭ ብለው ነይ ነው የሚሉኝ። እግዚአብሔርን ብድክ ነው የማደርገው። አሁን ትቻለሁ። ጫማ ነው ልብስ? ሁለቱንም ግን ብትመርጪ አንዱን ብትመርጪ የቱን ልብስ ነው? ቀጥታ የምሄደው ኦኬ። ግን ይጠሩኛል በቃ የራሴ ይጠሩኛል፣ ቁጭ ብለው ይጠሩኛል። እውነት የሀገሩ ደግሞ የፋሽን ሀገር ነው። በቃ ይጠራኛል። ግብት ስል የራሴ ቁጭ ብሏል። ደህና ዋልክ ብዬ ነው ማለት ነው። በቃ ወደዚህም የሚልክ ኦኬ። ከዛሬ አሁን ብዙ ሀገር ዞረሻል። አንድ this is my dream place በቃ ማየት አለብኝ የምትይው ቦታ አለ? ካናዳ በጣም ነው የምወደው ምኞቴ። ኦኬ ድሮ ሀገር ፍቅር ሆነን ስናወራ አሜሪካን ሽሮ ሜዳ ጓደኞች ስለነበሩኝ አሜሪካ ግቢ እንደዚህ ምናምን አይተው በጣም ነው የምጠላት ምናምን ላለው አይቼ እኮ ምንም የት ነው የምትሄጂው ሲባል ካናዳና አውስትራሊያ ነበር የምለው። እህሏ ኢንግላንድ ቁጭ አደረገኝ እንጂ ካናዳ ላይ ማየት ፍላጎት አለሽ? ኦኬ ትቀራረባለሽ በእርግጥ አሉ ከዩኬ ጋር ወይዘሮ ግን አሪፍ ሀገር ነች። ኦኬ ከአንቺ ውጪ አሁን በቃ ተወዛዋሽ ስታስቢ አይምሮሽ ላይ የሚመጣ አንድ ተወዛዋሽ ወንድ ሴት? ከወንድ አንድ ከሴት አንድ ጥሪልን። ጎበዝ በጣም በቃ አንቺ አይምሮሽ ላይ የሚመጣ ማብራሪያ። አዎ ከጎበዝ ተብሎ የሚመጣልሽ አይምሮሽ ላይ አንዳንድ። ያው ከአብዮት በላይ ጎበዝ የለም። አብዮት ከሴትስ ማአት ናቸው በእናትህ። አንድ አብዮትን መርጠሻላ? በጣም ብዙ ስላሉ አንድማ ከሀገሬ እስከ ዳር ኦኬ
እስከ ዳር እዚህ ያለች በጣም ጎበዝ ነች። በጣም አሉ ብዙ ጓደኞቼም አሉ። ከሀገር ስላከፋፈልከኝ እስከ ዳርን በጣም ነው የምትመቸኝ። እሺ ያነበብሽው በጣም ህይወትሽ ላይ ተጽዕኖ ሊያፈጥር ይችላል ወይ? በጣም የወደድሽው ፊክሽናልም ሊሆን ይችላል መጽሐፍ አለ ለሰዎች ሪኮመንድ የምታደርጊው እንዲያነቡት? ድሮ ብሔራዊ ቲያትር በጣም ብዙ መጽሐፍ አነብ ነበረ ማአት። አሁን እንደዚህ ስል እናንተ ምቀኞቼ ውሸት እንዳይመስላችሁ አይተናት አናውቅም። አይ እነ ቴዲ ዳንኪራ ምናምን አብረን ስለምንሰራ ፍቅር ምናምን ያዩ ነበረ። በጣም ብዙ መጽሐፍ አንብቤ ማአት የፍቅር ቃንዛ የሚባል የመጨረሻ መጽሐፍ ያቆምኩበት እሱን መጽሐፍ አንብቤ መጨረሻው ላይ ድርጊቱ ያለው ወይ ሞተ ነው ወይ ገደለ ነው አይደል? የመጨረሻው ጣልኩት ወጣው። ከዛ ባለ መጽሐፍ ለረጅም አመት አንብቤ ያለቀ የፍቅር ቃል የሚል መጽሐፍ ቃንዛ አቆምኩ እንጂ እነዛን ባልቻል እኔ በማት ላይብረሪ ነበረ እና ብዙ አንብቤ ነበር ቪላ ቨርዲን በምሰራበት ሰዓት። ኦኬ ከዛ በኋላ ግን ለዘመናት እንሆ አይቻላቅም እንሆ ከመጽሐፍ ጋር ከመጽሐፍ ተገልያለሁ። መጽሐፍ ቅዱስን ታነቢያለሽ? ናይስ። የምን ጊዜ ምርጥ አልበምሽ? ከወንድ አንድ ከሴት አንድ ምንድነው? የሙዚቃ አልበም በጣም ብትወጁ ፌቨራይትሽ? አሁን ሙዚቀኛ ሆነሽ ልታስብለኝ ነው? ድሮ አይ በምትሰሚ ሰዓት ቴዲ አፍሮ በተለይ ስለ መጨር የሆነ ዱባይ ወይ ጎንደር ምናምን አስለቅስ ኢትዮጵያ የሚለው ዘፈን ኢትዮጵያ በፊት የሆነ ስለ ጎንደር የሚያም ዘፈን ዘፍኖ ነበር። እንትን የሲንግሉ ማለት ነው አልበም ላይ ያልተካተተ ሙሉ አልበም ካሴቱ እንትን የሚለው ወድጄሽ ምንድነው እኔ ማውቃለሁ ስትወጪ ስትገቢ ብዙ ሰማለው የሚለው ካሴቱ አቦጊዳ ነው አቦጊዳ ነው ንገሪኝ ካልሽማ እሱ ሳይሆን ዘፈኑ ኦል አቦጊዳ ማለት ነው። በጣም አልቅሽበታል። ኦኬ ንገሪኝ ካልሽማ አቦጊዳ ነው ሙሉ ጃዝ ተሰሪያል ነው ንገሪኝ ካልሽማ አቦጊዳ ላይ ነው ሙሉ አልበሙ የሚገርም ነው። የሀገር ምናምን የሚያም እሱ ስቲል አለ። ናይስ። ከምግብ አንድ ቀሪ ዘመንሽን ሙሉ አንድ ምግብ ብትባይ ምን አይነት ምግብ ትበያለሽ? ሰላጣ እድሜ ልኬን ነው ቲማቲም ሰላጣ ምናምን ከልጅነት ያደግኩበት ነው። አሁንም የሚሰለቻቸው ለዛ ነው እቺ ልጅ ምግብ አትበላም ያለሽ ከስተሽባቸው። በጣም ነው የምወደው። አሁን ነው ምርጫዬ ነው ሳላድ። እድሜ ልኬ ነው የበላሁት። በቃ ሞስቶፍታም ሳላድ ነው እዚህ ሀገር የምትበይው? ግን የዚህ ሀገር ሳላድ ፌክ ነው። ኢትዮጵያ ቲማቲም ሲሰራ እኮ ይለያል። ቃሪያው፣ ነጭ ሽንኩርቱ፣ ምኑ አቮካዶ ምኑ ብቻ እሱ ነው ምርጫዬ። እድሜ ልኬ ብበላው ማይሰለቸኝ ሳላድ ማይሰለቸኝ። ስሊም ሆነሽ ነው በቃ አይው አተም ሸንቀጥ ብላ ሸንቀጥ ራሳው የሚገርም ቆይታ ነበር። ወደ ማጠቃለሉ እየመጣን ነው። በጣም አሪፍ ጊዜ ነው የነበረን። የሚገርም ነገር አንስተናል። ሶ ፋይናሊ እነዚህ ልጆች እዚህ ስቱዲዮ ጋብዘውን እንዴት ይህን ሳይጠይቁኝ የምትዩ ጥያቄ ካለ ከዛ ውጭ ደግሞ መጨረሻ ማስተላለፍም ማለትም የምትፈልጊው ነገር ካለ እና ከዛ ደግሞ ለእኛም ጥያቄ ካለሽ ላንቺ እድሉ ነው። ጠያቂን መጠየቅ ጠያቂን ማስጨነቅ በሚል እንዳስጨነቅሽ ጉዳያቸውን ላውጣው ብለሽ ምን ላስጨንቃችሁ? በእናትህ እኔ መጠየቅ እኮ አልችልም። መጀመሪያ አንቺ ማለት የምትፈልጊው የመጨረሻ ሀሳብ ካለሽ ማመስገን የምትፈልጊው? የመጨረሻ ሀሳቤ በጣም አክብራችሁ ስለጠራችሁኝ ስላከበራችሁኝ ክበሩ። ሺህ ዓመት ንገሱ። በሞገሱ እግዚአብሔር በደሙ ይሸፍናችሁ። አሜን። በተለይ ብሩኬ፣ ቴዲ በጣም ወዳችሁ ማከብራችሁ። እኔ እንጃ እናንተ ያላችሁ ነገር የተለየ እና ተባረኩ። ስለጠራችሁኝ እናመሰግናለን። ስቱዲዮ በጣም ነው የሚያምረው። ቢልድ ያደረጋችሁበት የተነሳችሁበት አላማ ደስ ይላል። ወደፊት ከዚህ የበለጠ ነገር ትልቅ በካምፓኒ ደረጃ ሆኖ ሌሎች ሰዎች ደግሞ አይደለ በእናንተ ስር እንደዚህ ያደጉ ምናምን ሌላ 2 3 4 የምታረጉበትን ነገር እግዚአብሔር ይስጣችሁ። ቴንክ ዩ አሜን። ይሄ ጥያቄ የለም። እሺ ጥያቄ የለም። በቃ ታስጨንቂ ነው። ምን ላስጨንቅ? እናንተ ሁሉ ሰርታችሁታል። ብሩኬንማ አስጨንቂ የሆነ ጥያቄ ጠይቅ።
ብሩኬ በጣም ነው የምወደው። በጣም ልጠይቀው ሩትዬኛ ልዩ እኮ ነው። እንወድሻለን። ቴንክ ዩ እናመሰግናለን። እኛም እውነት ለመናገር አክብረሽን ስቱዲዮችን ስለመጣሽ በዛ ላይ ደግሞ ማለት ነው በሚገርም ዝግጅት ያው እናውቃለን ከካሜራ ጀርባ አዎ የሚገርም ክብር ሰጥተሽ በእውነት ባላየነው መልኩ ስለመጣሽ ሀሳብሽን፣ ኤክስፔሪየንስሽን፣ የላይፍ ስቶሪሽን ስላጫወሽን ስለ ሳቅን ደስ ብሎናል። አብረን ደግሞ ወደፊት ደግሞ እንግዲህ የኖር ፋሚሊ ሆነሽ ብዙ እንሰራለን። ያው ከዚህ በፊትም አሁን የተለያዩ አድዋንም ስንሰራ የተለያየ ነገር ላይ ሩቴ በሀሳብም አለች ከጎናችንም አለች። ስለዚህ ላይክ ለእኛ ለኖር አንዳንድ ፋሚሊ ናት። ኤግዛክትሊ በተለይ እዚህ ሀገር ያለው አርቲስት እኮ ላይክ አቶል ለእኛ እንደ ፋሚሊ ነው ያለው። ከዛ ውስጥ ደግሞ ሩቴ የምትጠቀሱ አነትና እግዚአብሔር ያክብርልን እንላለን። ሩቴ በጣም አሁን አመሰግነው። ውለዱ፣ ክበዱ፣ አሜን አግቡ። አሜን። አግቧ የብሩኬን ያሳየኝ አረ ያን የመሰለ ቤት ይዞ ግድን አሁን ያን ቤት ማለት ነው ውበቱን የምታጎላ አንድ ኮረዳ ያስፈልገዋል። ብሩኬ እኮ በስማ ተነግሮ እንደውም ኢንተርቪው መደረግ አለብህ ካንተ አንድ በሌላ ጊዜ እኔ እዛ ጋ ቁጭ ብዬ አንተ መደረግ አለብህ። እንለዋወጣለን። ማርያምን የሚነገር ቴዲ ሁለታችሁ ይሄ እኮ ብሩኬ ስል ባይዘው የሁለታችሁ አይ ነው እናንተ አንድ ስለሆናችሁ የምትሰሩትን ነገር በየተራ እኔ ጠይቃችኋለሁ። አንድ ቀን እዛ ጋ ቁጭ ብዬ ብዙ የሚነገር ነገር አላችሁ። ብዙ ነገር ማንም ያልደፈረውን ነገር ስለደፈራችሁ አድዋ ብትል እንደ ቻንስ ሆነ 2 ጊዜ ምን ያልገጠመኝም ያው ልብሱን ምናምን ለማሰራት ከሱ ጋር አወራለሁ ጨርሳለሁ። እሱ የሚያደርገን እኔ ኢትዮጵያ ሄዳለሁ 2 ማለት ነው። 2 ያጋጠመኝ ያው አልደረስኩም። የሚቀጥለውን እንገኛለሁ እና ትጠየቃለህ። በሚቀጥለው እንደውም ጣይቱን ምናረግሽ አንቺ ነው ካልክ ጥሩ ቆንጆ ነኝ። ምን ይወጣል እንደውም ሳልሄድ እየወልዩ 50ኛውን ሳላከብር ቶሎ ብለክ ቆንጆም ነኝ፣ ኮስታራም ነኝ፣ ቁጡም ነኝ። ልክ እንደ ጣይቱ ሁሉንም ያሟላው ነው። እንትን ነኝ ኮስታራ ነኝ ይመስለኛል ሲመጣ በአግባቡ። አይ እኔ ግን ኮስታራ እና ጧሩት ይታይ። አረ ምንም እኔ ስትስቅ ነው ማቃት። አይ ነው ጠላት ሲመጣ እኮ ነው ማለት ሁሉም ያኔ ካረከኝ በኋላ ጣይቱ ከሆንኩ በኋላ ምን አባቱ ልብሴን ሰቅላለሁ የዝዋ ሲሆን እንደሱ እናደርጋለን። ላስቱ ላይ ነው ብለሽ በጣም ነው የማመሰግናችሁ። ቴንክ ዩ ጓደኞቼ እዚህ ሀገር ያላችሁ በዓለም ላይ ያላችሁ ሁላችሁም ከኔ ጋር ስለነበራችሁ በችግሬ በሀዘኔ ሁላችሁም ስማችሁን ጠርቼ መዝለቅ አልችልም። በገንዘብም በምንም የረዳችሁን ተደርጎ ማይታወቅ ለኔ ስላደረጋችሁልኝ ትልቅ ብር ማይገመቱ ብሮች ላበደራችሁኝ ሰዎች፣ ለሰጣችሁኝ ሰዎች፣ ከኔ ጋር ለነበራችሁ ምንም ሳይኖረኝ አምናችሁኝ ይህን አድርጊ አንቺ ማትረፍ ከቻልሽ ብር ምን አባቱ ብለው አምነውኝ የሰጡኝ ሰዎች ከዛ በኋላ ደግሞ በደረሰብኝ ነገር ከጎኔ ለነበራችሁ ምንም ሳይቸግረኝ ማመን በሚያቅት ለማንም ተደርጎ እንኳን አይታወቅም በዚህ ልክ ለደረሳችሁልኝ ሰዎች ሁላችሁም እናንተ ታውቁታላችሁ። ዘመናችሁ ይባረክ፣ እግዚአብሔር ይጎብኛችሁ፣ ክፉ አይንካችሁ፣ ቤታችሁ ሀዘን አይግባ፣ መከራ አይንካችሁ። እኔን የመታኝ እንቅፋት እናንተን አይምታችሁ። አመሰግናለሁ። በጣም ነው የምወዳችሁ። ብድር መላሽ ያድርገኝ። ናይስ አሜዚንግ ደስ የሚል ነገር ነው። የመጨረሻ ላይ ያለሽ ከባድ ነው። የማአት የሰው እጅ አሻራ አለብኝ። ሁሉም አሻራቸውን በእኔ ላይ ጭነዋል። በተለይ 2 ሰዎች ታውቃላችሁ ምን ያህል ብር እንደሰጣችሁኝ። ብጠራ ጥሩም ስላልሆነ እግዚአብሔር ይስጣችሁ፣ ብድራታችሁን እግዚአብሔር ይመልሰው። ሌሎቻቸው አርቲስቶች ደግሞ እንደነ ብሩኬ ታውቃለህ ከጎኔ ለነበሩ ሀዘን ደርሶብኝ መከራ ደርሶብኝ ደግሞ በችግር እንዳልቸገር ሁሉ ነገሬን አጠናቅቄ እንድመጣ ለረዱኝ የማይገመት ብር ለሰጣችሁኝ ከሀዘን በላይ ደግሞ እንዳልቸገር ያንን አድርገው በተግባር አድርጌ እንድመጣ ለረዳችሁ ሁላችሁንም በጠራ ደስ ይለኛል። አንዱን ጠርቻ አንዳችሁ እንዳትቀየሙኝ። ዘመናችሁ ይባረክ፣ እንቅፋት አይንካችሁ። እናንተ ነው የአሮጊት ምርቃት ጥሩ ነው እመኑ። በኑር ስም እንግዲህ ሁላችሁንም እንግዲህ የሩቴን ጓደኞች እኛም እግዚአብሔር ያክብራችሁ፣ የልባችሁን መሻት ይፈጽምላችሁ እንላለን። ተመልካቾቻችን እንግዲህ ቀዩን እየጠነቆላችሁ የኑር ቤተሰብ እንዲሆናችሁ ዛሬ እንግዲህ
ሩቴን ይዘናት መተን አሪፍ ጊዜ ጨዋታ አድርገናል። አሪፍ ጊዜ አሳልፈናል። ጥሩ የላይፍ ኤክስፒሪየንስ አግኝተናል ከሷ። ቀጣይ ሳምንት ደግሞ እንዲሁ ሌላ አንድ ሰው ይዘንላችሁ እንከሰታለን ማለት ነው። እስከ ሳምንት ኖር ብለናል። ሰላሙ ነው። ሰብስክራይብ አድርጉ። ይመቻችሁ። ቴንክ ዩ። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪማ አይቀር ግድ ነው። ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር